ከመጽሐፍ ቅዱስ ይልቅ ሌሎች ነገሮችን ዲፓርቸር የምናደርግ ከሆነ ወይ ደግሞ አልቲሜት ኦቶሪቲ ያላቸው ሪፈረንስስ አድርገን የምንቆጥራቸው ከመጽሐፍ ቅዱስ ሌላ አውቶሪቴቲቭ የሆኑ ማቴሪያሎች ካሉ መቼም ልንስማማ አንችልም። ቤተክርስቲያንም መቼም ከገባችበት አዘቅት ውስጥ ልትወጣ አትችልም። ስለዚህ ኢንስቲቱሽናላይዝ በተደረገ በየትኛውም ሃይማኖት ውስጥ ልንሆን እንችላለን። በዛም ሃይማኖት አንቱታን ልናተርፍ እንችል ይሆናል። ሊቅ ልንባል እንችላለን፣ ኦር ስኮላር ልንባል እንችላለን። አለ የሚባለውንም መጠሪያ ለራሳችን ልናገኝ እንችላለን። ግን ዋትሶኤቨር ስሙ መጽሐፍ ቅዱስን መነሻ እስካላደረግን ድረስ ስክሪፕቸራችን ሪፈረንስ እስካልሆነ ድረስ ከገባንበትና ወደፊትም ከምንገባበት ክራይሲስ ውስጥ መውጣት አንችልም። እና መሆኑን ክርክሮች ግራና ቀኝ ያሉትን ክርክሮች ብዬ ለማየት ለመታዘብ ሞክሬ ነበርና አብዛኛው ክርክር ያደክማል። የጋራ ሪፈረንስ በሌለበት የሚያስታርቅ ኦቶሪቴቲቭ የሆነ ሶርስ ወር ደግሞ ዲፓርቸር በሌለበት ሰዎች ይነታረካሉ። እኔ እንደዚህ ነው የምለው፣ እናንተ እንደዚህ ነው የምትሉት፣ አይ እኛ የምንለው ነገር ሚስ ተደርጓል፣ እናንተ የምትሉት ነገር ሚስ ተደርጓል የሚል በጣም አድካሚ የሆነ ጭቅጭቅና ክርክር በየቦታው በየፕላትፎርሙ እናያለና ግን መጽሐፍ ቅዱስ ምን ይላል? ስለ ቤዛነትን ብናወራ ሁላችንንም ሊገዛ የሚችል ሁላችንንም ሊያሸንፍ የሚችል ሁላችንም ሰብስክራይብ ልናደርገው የምንችል አንድ ኦቶሪቲ ያስፈልጋል። እንዳት ኦቶሪቲ ስክሪፕቸር ነው፣ መጽሐፍ ቅዱስ ነው ብዬ አስባለሁ። የኢየሱስ ክርስቶስን ቤዛነት በተመለከተ መጽሐፍ ቅዱስ የሚሰጠኝ በጣም ብዙ ኢንፎርሜሽን አለ፣ ብዙ ኤቪደንስ አለ። በዛ ላይ ቆመን ማውራት ካልቻልን፣ በዛ ላይ ቆመን መነጋገርና መደማመጥ ካልቻልን ምንም አይነት ሰው እንሁን፣ ምንም አይነት ማዕረግ ይኑረን ልንስማማና አንድ አይነት የሆነ በጋራ ሼር ልናደርገው የምንችል እምነት መገንባትም አንችልም። የጋራ የሆነ አይዴንቲቲም ፎርም ማድረግ አንችልም። ስለዚህ በፕላትፎርም ላይ ያጣነው ስለመጣ ነው አይዴንቲቲ ወይ ደግሞ ማንነት ነበር ሰሙ ያወራን የነበረውና ከዛ ጋር የተያያዘ ነገር ትንሽ ለማውራት ፈልጌ ነው፣ የኢየሱስ ክርስቶስን ቤዛነት በተመለከተ ማለት ነው። ፋሲል ወዴት አለክ? ኦኬ መጽሐፍ ቅዱስ ምን ይላል? ስለ ኢየሱስ ክርስቶስ ምን ይላል? ስለ ኢየሱስ ክርስቶስ የሚለው ነገር ቬሪ ኢምፖርታንት ማለት ነው። ጆን ካልቪን እንደሚለው ኖሌጅ ኦፍ ጋድ እና ኖሌጅ ኦፍ አወርሰልቭስ የሚነጣጠል ነገር አይደለም። ወይም ደግሞ ሌላ ሰው እንዳለ እግዚአብሔርንም ሆነ ራሳችንን በቅጡ ልናቅ የምንችለው በኢየሱስ ክርስቶስ በኩል ብቻ ነው። ይህንን የሚመስል ንግግር ሐዋርያው ጳውሎስ በመልእክቱ ላይ ሲናገር እናስተውላለን። ስለዚህ ኦንሊ የሁሉ ነገር ዴፊኒሽን የሁሉ ነገር ሚኒንግ ያለበት ኦንሊ ፕሌስ ኦር ኦንሊ ሪፈረንስ ፖይንት ኢየሱስ ክርስቶስ ነው። ከሱ ያልተነሳ ከሱ ያልጀመረ ነገር ሁሉ ያጨቃጭቃል፣ ያጣላል፣ ሊያስታርቀን ሊያስማማን የሚችል ምንም አይነት ነገር አይኖርም። ግን ኢየሱስ ክርስቶስን እንዴት አውቀዋለሁ ነው። አንደኛ ኢየሱስ ክርስቶስ ራሱን እንዴት ኢንትሮዲውስ አደረገ? ኢየሱስ ክርስቶስ ራሱን እንዴት አስተዋወቀ? yes one and the second one is the second ኤርሚ ካለ ብናወራ ደስ ይላል። ስለ ቤዛነት እያወራው ነበር። አንደኛ ኢየሱስ ክርስቶስ ራሱን ኢንትሮዲውስ ያደረገበት መንገድ ፕላስ ከኢየሱስ ክርስቶስ ጋር የነበሩ ሰዎች ኢየሱስ ክርስቶስን ያስተዋወቁበት መንገድ that's very important። ዲፓርቸራችንም እሱ ነው።
the only authoritative referenceአችንም እሱ ነው። ስለዚህ ኢየሱስ ክርስቶስ ቤዛችን ነው ስንል አንደኛ the entire scripture ስለ ኢየሱስ ክርስቶስ የተናገረውን ነገር ይዘን ነው። ሁለተኛ ከኢየሱስ ክርስቶስ ጋር የነበሩ ሰዎች ስለ ኢየሱስ ክርስቶስ ምን አስተማሩ፣ ምን አወሩ ስለ ኢየሱስ ክርስቶስ የሚለው በጣም ወሳኝ ነው ማለት ነው። ስለዚህ ከፈርስት ሴንቸሪ ወተን ሁለተኛው፣ ሶስተኛው፣ አራተኛው ያለን ስንመጣ በጣም ብዙ ዲቪዥን ያለው በቤተክርስቲያን ውስጥ በጣም ብዙ ዲቪዥን። ስለዚህ ምን ላይ ቆመን ነው ስለ ኢየሱስ ክርስቶስ የምናወራው? ምን ይዘን ምን ጨብጠን ነው ስለ ኢየሱስ ክርስቶስ የምናወራው የሚለው ነገር መመለስ አለበት። ስለዚህ የጋራ መቆሚያ የጋራ ሴንትራል የሆነ ዲፋይኒንግ ነገር በሌለበት በግራና በቀኝ ጭቅጭቅ ነው። አሁን ሰሞኑ እንደምናየው እኔ እንደዚህ ለማለት ፈልጌ ነው፣ አንተ እንደዚህ ለማለት ፈልገህ ነው የሚል ነገሩን ሪዲዩስ ተደርጎ ማለት ነው ወደ ሚስ አንደርስታንዲንግ ሌቭል ተደርጎ በጣም ቤዚክ የሆነ ግሮስ የሆነ ስህተት ሆኖ ሳለ ነገር ግን ሰዎች ወደ ሚስ አንደርስታንዲንግ ሌቭል አወርደውት ኖ እኛ ያለው እንደዚህ ነው፣ እንደዚህ ለማለት ፈልገን ነው የሚል ጀስቲፊኬሽን ሲሰጥ እንሰማለን ማለት። ግን መጽሐፍ ቅዱሳችን ጋር ገብተን መጽሐፍ ቅዱሳችን የሚሰጠንን መረጃ የሚሰጠንን ዳታ ይዘን አንድ ነገር ስለ ኢየሱስ ክርስቶስ ፓርቲኩላር እንኳን ለማውራት ብፈልግ ስለ ኢየሱስ ክርስቶስ ቤዛነት ስለ ኢየሱስ ክርስቶስ ቤዛነት ብቻ እንኳን ለማውራት ብንፈልግ መጽሐፍ ቅዱስ ከበቂ በላይ የሆነ ዳታ ይሰጠናል፣ ከበቂ በላይ ማለት ነው። ስለዚህ ያንን ቢብሊካል ዳታ ይዘን ስለ ኢየሱስ ክርስቶስ ማውራት እንችላለን። ኢየሱስ ክርስቶስ ብቻ ነው ቤዛ፣ ኢየሱስ ክርስቶስ ብቻ ነው አዳኝ የሚባልበትን እንትን እናገኛለን ማለት ነው። በጣም ጠንካራ የሆነ እንትን እናገኛለን ማለት ነው። ቦልድነሱን እናገኛለን ማለት ነው። ከዛ ውጭ ግን ከሌ እንደዚህ አለ፣ ከሌ እንደዚህ አለ፣ እሳቸው እንደዚህ አሉ፣ ከሌ እንደዚህ አለ የሚለው ነገር እሱ አያዋጣም ማለት ነው። የፈለገው አይነት ሰው ይሁን ማለት ነው። ዳት ፐርሰን ስለ ኢየሱስ ክርስቶስ ራይትሊ መናገር ካልቻለ፣ ስለ ኢየሱስ ክርስቶስ ፕሮፐርሊ መናገር ካልቻለ ዳትስ ሮንግ ማለት ነው። ስለዚህ ይህንን ነገር ከክርስቲያን አይደንቲቲ ፎርሜሽን ጋራ አገናኝተን ማውራት እንችላለን። ዋት ኢዝ ክርስቲያን አይደንቲቲ ማለት ነው ኢን ላይት ኦፍ ክርስቶስ ማለት ከተገለጠው ከኢየሱስ ክርስቶስ አንጻር ማለት። ስለዚህ ዘ ኦንሊ ሪፈረንሳችን ስክሪፕቸር ከሆነ ልንስማማ ልንግባባ እንችላለን። ግን ከስክሪፕቸር ውጪ ባሉ ሪፈረንሶች ምንም አይነት ስምምነት ምንም አይነት መግባባት ሊኖረን አይችልም። በዲጂታል ዓለም ውስጥ በተለይ ደግሞ በሶሻል ሚዲያው ላይ ብዙ ሰዎች የራሳቸውን ነገር ያወራሉ፣ የራሳቸውን ነገር ይናገራሉ። ያወራን የነበረው ባለፈው ከልጆች ጋር ዛሬ ቀሩብኝ ለማውራት የተቀጣጠርነው ስለ ዲጂታል ፕላትፎርም ሱሰኝነት ነበር ለማውራት ያሰብነው። እንግዲህ የምታውቁት ሰዎች ብዙ ጊዜ እነሱ ብቻ የሚሰሙበት፣ እነሱ ብቻ የሚደመጡበት፣ እነሱ ብቻ የሚያወሩበትን ነገር ነው የሚፈልጉት እንጂ ከሌላው ለመማር ከሌላው ለመስማት ብዙ የታደልን አይደለንም። እንደገና ደግሞ በጣም ወቅታዊ የሆኑና በጣም ቶሎ ከሰው ጋራ ወይ ደግሞ ቨርቹዋሊ ከሰዎች ጋር ሊያገናኘን የሚችሉ ነገሮች ላይ ብቻ ነው ሰዎች የሚያተኩሩት እንጂ ሪል ላይፍ ትራንስፎርሚንግ ኮንተንቶች ላይ ብዙ ትኩረት አይሰጡም ሰዎች ማለት ነው። በቃ ይሄ ገለብ ያለ የፈጠነ ነገር ላይ ሰዎች ያተኩራሉ ማለት ነው። እና ይሄ ደግሞ ይዞ የመጣው ነገር አለ። ይዞ የመጣው ነገር ምንድነው? አንዱ ባለፈው ያነሳ ነው እውነተኛ ማንነታችንን እያጣን ከእውነተኛው ማንነታችን በብዙ እየራቅን እንድንሄድ እያደረገን ነው። ስለዚህ ወደድንም ጠላንም ብዙዎቻችን የዲጂታል ፕላትፎርም ሜንታሊቲ እያዳበርን ወይንም ደግሞ ኮንሽስ ባንሆንም በተወሰነ ደረጃ የዲጂታል ፕላትፎርም ሱሰኞች እየሆነ እንደመጣን
ለማውራት ሞክረን ነበረ ባለፈው ማክሰኞም ሐሙስም። ስለዚህ ዛሬም ያንን ነገር እናወራለን ተባብለን ነበረ ከአንድ በዲጂታል ፒዩሪቲ ላይ ከሚሰራ አንድ ወዳጄ ጋር። አይ ዶንት ኖ ምን እንደገጠመው አላውቅም፣ ግን ይህንን ነገር ነበር ለማውራት እየተቀጣጠር ነው። እኔ ማውራት እችላለሁ፣ ዲስከስ ማድረግ የሚችል ሰው በዚህ ኤሪያ ላይ ግን ኤክስፐርት ነኝ የሚል ወይ ፕራክቲስ አለኝ ወይ ደግሞ ተሞክሮ አለኝ የሚል ሰው ካለ ማውራት ይችላል ማለት ነው። ስለዚህ ባለፈው ማክሰኞ ወይ ሐሙስ ያነሳሁት ሀሳብ ምንድን ነው? ዲጂታል ወርልዱ ማንነታችንን እንድናጣ፣ እውነተኛውን ማንነታችንን ማለት ነው እንድናጣ፣ ወይ ደግሞ በጣም መልቲፕል የሆኑ የተደራረቡ መልቲፕል የሆኑ አይደንቲቲዎችን ወይ ማንነቶችን እንድናዳብር እያደረገን ነው የሚል ነገር አንስቼ ነበር። ስለዚህ ማንነታችን በጣም ፍራግመንትድ የሆነ ማለት ነው። በተለያዩ አንድ ሁኜ ግን በእኔ ውስጥ የተለያዩ አይደንቲቲዎች እንዲፈጠሩ በጣም ወጥመድ ሆኖብኛል፣ ፈተና ሆኖብኛል ዲጂታል ፕላትፎርሙ ማለት ነው። የሚጠቅሙ ነገሮችን ሌላ ጊዜ እናነሳለን ተባብለናል። የሚጠቅሙ በጣም ኤዱኬት ሊያደርገን ይችላል። ዲጂታል ሚዲያ በጣም ብዙ ኢንፎርሜሽኖችን ሊሰጠን ይችላል። ልንገበያይ እንችላለን፣ ስራ ልንሰራ እንችላለን፣ ብዙ ነገር ማለት ነው። ነገር ግን በአብዛኛው የሚታየው በተለይ እኔ እስከማየው ድረስ አብዛኛው የዲጂታል ፕላትፎርም ተጠቃሚ ግን ምንም በቃ ትርጉም የሌለው ነንሰንስ የሆነ ለጊዜው ብቻ ኢንተርቴን የሚያደርግ ነገር ግን ሳናስበው ማንነታችንን እያሳጣ የእርስ በርስ ኢንተርፐርሰናል ሪሌሽንሽፓችንን እየጎዳብን እንደገና ደግሞ ማሰብ እንዲያቅተን ማለት ነው። በተለይ ማሰብ ስላችሁ ማንኛውም ሰው ያስባል፣ ግን ማንኛውም ሰው ከሚያስበው ሀሳብ ትንሽ አደግ ያለ ሀሳብ ማለት ነው። ጀስት ላይክ ክሪቲካል የሆነ ማለት ነው። በምናየው በምንሰማውና በእኛ መካከል የሆነ ዲስታንስ፣ የሆነ ቦታ፣ የሆነ ስፍራ ሰጥተን ለማገናዘብ ሪፍሌክት ለማድረግ ለራሳችን እድል እየሰጠን እንደዛ አይነት ኢንተራክሽን እንዳይኖረን በጣም በቃ ይሄ ፈጠን ያለው ነገር ማለት ነው። በቃ ጊዜያችንን፣ ገንዘባችንን፣ ጉልበታችንን እነዚህን ሁሉ ነገሮች ኢንቨስት የምናደርግበት ነገር ግን ሳናስበው ወይም ሳናውቀው እኛኑ መልሶ እየጎዳን፣ እኛኑ መልሶ ብዙ ነገር እያሳጣን እንደሆነ እንድናውቅ ነው። ሌላ ነገር አይደለም። ከሌላው ተሽለን ወይ ደግሞ ከሌላው ይልቅ እኛ ነፃ ወተን ምናምን አይነት ነገር ሳይሆን ግን አትሊስት ሰዎች የሚያደርጉትን ሲያደርጉ አውቀው እንዲያደርጉ ማለት ነው። የሚሰሩትን ሲሰሩ አውቀው እንዲሰሩ ትንሽዬ ሂንት ለማድረግ ነው። ከዚህ ውጭ ሌላ ድራይቭ የሚያደርገኝ ሞቲቭ የለም እኔ ፐርሰናሊም ማለት ነው። ስለዚህ ሰዎች ማንነታቸውን እያጡት ነው። በትንሹ እንኳን እንደዚሁ ዝም ብዬ አሰስ አረግ ማለት ነው። ትንሽ ዳሰሳ ነገር እንኳን ስሰራ ሚዲያዎች ላይ በጣም ብዙ ነገሮች እያስተዋልኩኝ መጥቻለሁ። በጣም ብዙ ነገሮች ማለት ነው። እነዚህ ሰዎች አይታችኋቸው እንደሆነ በጣም እነሱ የሚደምቁበት ቦታ፣ እነሱ በጣም ሻይን የሚያደርጉበት ቦታ፣ እነሱ ብቻ የሚናገሩበት ቦታ ያንን ቦታ ይመርጡታል። ግን ቻሌንጅድ የሚሆኑበትን ቦታ፣ የሚማሩበትን ቦታ፣ ህይወታቸው ፕሮባብሊ ትራንስፎርም ሊሆን የሚችልበትን ቦታ አይመርጡትም። ስለዚህ ሁሉም ሰው ሳያስበው የሆነ ማንነት አዳብሯል። ስለዚህ ያ ማንነቱን ደግሞ ቨርቹዋሊ ክሬት ያደረገው ኢንቨንት ያደረገው እንጂ እውነተኛ ማንነቱ እንዳልሆነ ደግሞ ለማስተዋል ይቻላል ማለት ሶ ኮንቲኒስሊ ሰዎች ወደ ሚዲያው ይመጡና they keep on recreating themselves ማለት ነው። ሪኢንቨንት ያደርጋሉ ማለት። ስለዚህ መልቲፕል የሆነ አይደንቲቲ በውስጣችን አለ።
ከኛው ጋር ማለት ነው። ስለዚህ ከስክሪን ጀርባ ወይም ደግሞ ከስክሪን ከምንጠቀምባቸው ዲጂታል ፕላትፎርሞች ውጭ ያለው ሪል ወርልድ ውስጥ ያለው እኛ እና ቨርቹዋል ፕላትፎርሞች ላይ የፈጠርነው እኛ መካከል ያለው ጋር በጣም ሰፊ የሆነ አንዳንዶች እንዲያውም ቀውስ ሆኖባቸው ማለት ነው አእምሯዊ ቀውስ ዲስኦርደር ሆኖባቸው ሁሉ ሲቸገሩ እናያለን ወይ ደግሞ ብዙ ሪሰርቾችን እናነባለን ማለት ነው። ስለዚህ በጣም የዲጂታል ዓለሙ በጣም ማኒፕሌቲቭ እንደሆነ በጣም ማኒፕሌቲቭ ከመሆኑ የተነሳ ደግሞ ሰዎች መልቲፕል ፐርሶናሊቲ መልቲፕል የሆነ አይደንቲቲ በውስጣቸው እያዳበሩ ሄደዋል ማለት ነው። ስለዚህ እኔ ሚዲያው ላይ በብዛት የማየው ትልቅ አፍ ያላቸው ግን ትንሽዬ ጆሮ ያላቸው ሰዎች ማለት ነው። ስለ ሁሉ ነገር የሚተነትኑ፣ ስለ ሁሉ ነገር የሚያወሩ፣ ስለ ሁሉ ነገር የሚናገሩ፣ በተለይ የሆነ ወቅታዊ ጉዳይ ሲኖር የሚመቻቸው በዛ የሚያተርፉ የሚጠቀሙ ማለት ነው። አይ ዶንት ቲንክ የእግዚአብሔርን መንግስት ፕሮሞት ለማድረግ አይ ዶንት ቲንክ የኢየሱስ ክርስቶስን ስም ለማስከበር አይመስለኝም። የሰዎችን ሞቲቭ አላውቅም፣ ግን የሚመስለው ሽሚያው ጥድፊያው የሚመስለው በቃ እናንተ እኮ ያንን ጉዳይ የተፈጠረውን ጉዳይ በደንብ እስቲ ሪሰርች ላንብብ ላጥናና እስቲ ሌት ሚ ካም ዊዝ የሆነ ነገር ስትሉ ሚዲያው ሌላ ዓለም ላይ ደግሞ ደርሷል፣ ሌላ ኢሹ ተፈጥሯል ማለት ነው። ስለዚህ በጣም ጥድፊያ ያለበት እንደገና ደግሞ መሬት ላይ ያለውን የአብዛኛውን ህዝብ እምነት ሊወክሉ የማይችሉ ኦቶሪቲ የሌላቸው አይነት ምድር ላይ ካለው ማህበረሰብ ጋራ ምንም አይነት አታችመንት ኢሞሽናልም ይሁን ፊዚካልም አታችመንት የሌላቸው ግን የሚበዛውን ማህበረሰብ እንወክላለን በምናምነው ነገር በምናወራው ነገር እንወክላለን ሁሉ የሚሉ ሰዎች አይነት ነገር ማለት ነው። ይሄ በጣም በሽታ ነው፣ ዲስኦርደር ነው መታከም ያለበት ማለት ነው። ስለዚህ በጣም ፍራግመንትድ የሆኑ አይደንቲቲዎችን እያዳበረ እንድንሄድ በእኛው ውስጥ ማለት ነው። ከዛ እሱን በሁል ጊዜ ሜንቴን እናደርገዋለን። ሜንቴን የምናደርገው ምንድን ነው? ሁል ጊዜ ቢዚ በመሆን ማለት ነው። ወደ ዲጂታል ፕላትፎርሞች እንመጣለን። ራሳችንን ቢዚ እናደርገዋለን ማለት ቢኮዝ ዊ ዋንት ቱ ኪፕ ዳት ኢሜጅ ማለት ነው። ለሰዎች ከሪል ወርልድ ውስጥ የወጣውን ከሪል ወርልዱ እጅግ የራቀውን እንደገና የፈጠርኩትን እኔን ለሰዎች በዲጂታል ፕላትፎርም በኩል አስተዋውቀዋለሁ ማለት ነው። እኔ እንዲህ ነኝ ያልኩኝ ሳይሆን በቃ ሪፒትድሊ በማደርጋቸው ነገሮች ዲስ ጋይዝ የሆነ አን ኤክስፐርት ነው፣ ዲስ ጋይዝ የሆነ ነገር ነው እላለሁ እንድባል አደርጋለሁ ማለት ነው። ሰዎችን በዛ ልክ እንዲያስቡ አንኮንሽየስሊ ስለ እኔ እንደዛ እንዲያስቡ እንዲገባቸው ማለት ነው። እና ስለዚህ ጉዳይ መቼ ዕለት እንዲያውም ሳወራ ነበር። አሁን ከኔ በላይ ማሽን ማውራት ይችላል፣ ከኔ በላይ ማሽን መናገር ይችላል። ስለሆነ ርዕሰ ጉዳይ መተንተን የሚችሉ ብዙ ሰው የሰራቸው ነገሮች ሞልተዋል። ስለዚህ ከዛ ከማሽን ጋር በማደርገው እንኳን ኢንተራክሽን ዲያሎግ ውስጥ ምንም አይነት ይሄ ሰዋዊ የሆነ ምንም አይነት ኢንተርፐርሰናል የሆነ ሪሌሽንሺፕ ወር አታችመንት የለውም። ልክ እንደዛ እየሆንን የመጣን ነው የሚመስለው ማለት ነው። ሰዎች ሚዲያ ላይ ብቻ ከሰዎች ጋር ሪሌት የሚያደርጉ ፌሎሺፕ የሚያደርጉ አይነት ነገር ማለት ነው። ይህን ደግሞ ባለፈውም ብያለው ስለ እግዚአብሔር መንፈስ እንኳን ብናወራ እግዚአብሔር መንፈስ በራሱ በስፍራ በቦታ በምንም አይነት ሁኔታ የማይገደብ የማይወሰን ቢሆንም ግን እኔንና በተመለከተ ግን በዲጂታል ፕላትፎርም መንፈስ ቅዱስ የተገደበና የተወሰነ ይሆናል። ምናልባት ይህንን ብዙ ሰው ላይረዳኝ ወይ ላይቀበለኝ ይችላል። ግን ያንን ነው የማምነውም የምረዳውም ማለት ነው። ምክንያቱም መንፈስ ቅዱስ በስጋ ለባሽ ላይ ነው የፈሰሰው። መንፈስ ቅዱስ ለሰዎች ነው የተሰጠው። ስለዚህ ሰዎች ደግሞ የተሰጣቸውን መንፈስ
ሼር የሚያደርጉት አንዱን መንፈስ በልዩ ልዩ ማኒፌስቴሽኖቹ በኩል ሰዎች ኤክስፒሪየንስ የሚያደርጉት ባድሊ የሆነ ፊዚካል የሆነ አታችመንት ሲኖራቸው ብቻ ነው። ከዛ ውጪ ማንም ከማንም ጋር ኢንተርፐርሰናል ሪሌሽንሽፕ እና ፌሎሺፕ ሪል ኮይኖኒያ ፌሎሺፕ በሌለበት መንፈስ ቅዱስ የተገደበ ይሆናል ማለት ነው። ስለዚህ በሚዲያ በኩል የሆነ ሰው የእግዚአብሔርን ቃል ሊያካፍል ይችላል፣ የሆነ ሰው ሊሰብክ ይችላል፣ የሆነ ሰው ሊዘምር ይችላል። it doesn't matter but the spirit is limited ማለት ነው። ምክንያቱም ጅማት ከጅማት ጋር አንድ ብልት ከሌላ ብልት ጋራ እየተጋጠመ ማለት ነው። ልክ ድንጋይ ከድንጋይ ጋራ አንድ ጡብ ከሌላ ጡብ ጋራ እየተጋጠመ አንድ ህንፃ አንድ ቤት ለመስራት እንደሚችለው ልክ እንደዛ ነው መንፈስ ቅዱስ በስጋ ለባሽ ላይ የፈሰሰውና በስጋ ለባሽ ላይ ያደረው የሚኖረው ማለት ነው። ስለዚህ ይህንን ነገር ዳይሬክትሊ የሚቃረን ነገር አለ ማለት ነው። ሰዎች ሙሉ ጊዜያቸውን ሙሉ ነገራቸውን ሚዲያ ላይ ብቻ የሚያደርጉ ከሆነ እንደዚህ አይነት አደጋ እንደዚህ አይነት የማንነት ቀውስ ውስጥ ይገባሉ ለማለት ነው። ስለዚህ አይደንቲቲን ማግኘት አይደንቲቲን እንደገና መፈለግ አለብን። ስለዚህ አንዳንድ ሰው ለፈን ነው ለኢንተርቴንመንት ነው፣ አንዳንድ ሰው ደግሞ ሌላን ሰው ለማስተማር ብሎ ነው በእርግጥ። ስለዚህ በትርፍ ጊዜ ወር ደግሞ በቂ ጊዜ ካለኝ ላደርገው የሚችለው ነገር ግን አንዳንድ ሰው ግን ከዚህ ያለፈ ነው። it's beyond the limit ማለት ነው። ጠዋት ቁጭ ያለ ማታ የሚነሳ ሰው ሌሊት እየተነሳ የሚያወራ የሆነ ሰዓት ላይ መኪና ውስጥ ምሳ እየበላ ምናምን እንደዚህ አይነት ግን እኔ ክራይሲስ ነው የሚመስለኝ። ከክራይሲስ ውጭ ይሄንን ነገር ምንድነው ሊያብራራ የሚችል ነገር ያለ አይመስለኝም። ስለዚህ ሰዎች ለምንድን ነው ሱሰኞች የሚሆኑት? የዲጂታል ፕላትፎርም ሱሰኞች የሚሆኑት ባለፈው እንዳወራ ነው። ዲዛይነሮቹ ለእኛ አይምሯዊ ጤና መንፈሳዊ ጤና አስበው ከዲቫይሶቹ ጋር ወይ ደግሞ ከምንጠቀማቸው ፕላትፎርሞች ጋር አብሮ የማከሚያ ዘዴ አብረው አልሰሩልንም። ነገር ግን እኛን ባሪ አድርገው እኛን ቢዚ አድርገው ከሪል ወርልድ ሪል ላይፍ ዲታችድ አድርገው ነጥለውን ሚዲያው ላይ ብቻ ሲያገኙን እነሱ የሚጠቀሙት ነገር አለ አውት ኦፍ ዲስ ማለት ነው። ስለዚህ ምንድን ነው ድራይቭ የሚያደርገን ነገር ነው? ምንድን ነው የሚያነሳሳን ነገር ምንድን ነው? ስለዚህ እኔ ማነኝ? እኔ who are you? who defines you? ማን ነው አንተን ሊተረጉምህ የሚችለው? it is not the platform። ግን አሁንም የሆነው ምንድን ነው? እኔን ዲፋይን ከሚያደርገኝ ከዛ ሴንትራል ከሆነ ኮር ከሆነው ነገር ከኢየሱስ ክርስቶስ ማለት ነው። በሌላ አነጋገር the only defining force ኢየሱስ ክርስቶስ ሆኖ ሳለ ከሱ እየራቅን ስለመጣን በዲጂታል ፕላትፎርሞች ላይ ባለን ፐርፎርማንስ ልክ በዲጂታል ፕላትፎርሞች ላይ በምንተውነው ትወና ልክ በዲጂታል ፕላትፎርሞች ላይ በምናወራው በምንናገረው ነገር ልክ we define ourselves ማለት ነው። ስለዚህ ሰዎች ምሁር ይሉናል፣ ሰባኪ ይሉናል፣ ዘማሪ የማይሉን ነገር የለም ማለት ነው። but you are not that one። አንተ እና እኔ ግን እንደዛ አይደለንም። ምክንያቱም that is reinvent ያደረኩት ማንነት ነው። ምናልባት ከስክሪኑ በስተጀርባ ለአንድ ሰዓት እኮ ሰው አብሮኝ የማይቀመጥ ሊሆን ይችላል ካራክተር ማለት። ስለዚህ ከካራክተር ይልቅ ሰዎች በዲጂታል ፕላትፎርም ላይ የሚናገሯቸው ኢንስፓይሬሽናል ነገሮች ነው የሚወደዱት ማለት ነው። ስለዚህ ካራክተር መምራቱን ትቶ ካራክተር ሰዎችን ጋይድ ማድረግ ትቶ ካራክተር ሰዎችን ሼፕ ማድረግ ትቶ አሁን በዲጂታል ፕላትፎርሞች ላይ የሚነገሩ የሚወሩ ሰዎች ቁጭ ብለው ጠዋትና ማታ የሚለፈልፉት ነገር ነው ለሰዎች ሞዴል እየሆነ ያለ ነው። በዛ ውስጥ ህይወት የለም። እኔ ደፍሬ የምነግራቸው ማንም ያወራ ኤአይ ማሽን ከኛ በላይ ያወራል። ስለዚህ ከማሽን ጋር ያለ ኢንተራክሽን ሊለውጠኝ አይችልም። ስለዚህ አይ ኒድ ማይ ብራዘር አይ ኒድ ማይ ሲስተር ማለት ሪል ላይፍ ውስጥ ያለውን ኢንተራክሽን ነው መፈለግ ያለብን ማለት። ስለዚህ ጊዜ ካለን የተረፈ ጊዜ ካለን
we can do that ማለት ነው። መተን እዚህ ጋር ሰዎችን ሊጠቅም ሊያነጽ የሚችል ነገር ኮሚኒኬት ማድረግ እንችላለን። ከዛ ውጭ ግን እኔ ነግራችኋለሁ ኖ ስፒሪት መንፈስ ቅዱስ በዚህ ውስጥ አልፎ የኢየሱስ ክርስቶስን አካል ሊሰራ የኢየሱስ ክርስቶስን አካል ቢውልድ አፕ ሊያደርግ አይችልም። አትሸውሩ። ሰዎች የተለያየ ኢንተረስት አላቸው። ሰዎች በተለይ በዲጂታል ፕላትፎርም ሜንታሊቲ የተጠቁ ሰዎች ማለት ነው። ዋትኤቨር ዴይ ሴይ ማለት ነው። የፈለገውን ያን ነገር ይናገሩ በዲጂታል ፕላትፎርም ላይ ማለት ነው። ግን ማንነትን በተመለከተ ነው ያወራለሁትና who are you ማኑ ዲፋይን የሚያረጋችሁ የሚያረገን ማለት ነው። ስለዚህ አንደኛው ያነሳሁት ነገር ምንድነው? ለመልቲፕል አይደንቲቲዎች ተጋልጠናል። ይህ ደግሞ ክራይሲስ ነው። መልቲፕል አይደንቲቲ ወይ ደግሞ አንድ ነኝ ግን በእኔ ውስጥ ፍራግመንትድ የሆነ የራስ ተገንዝቦት አለኝ ማለት ነው። ምክንያቱም ትወና ነዋ ፕላትፎርሞች እንድተውን የሚያደርገኝ ነው። የተቀባባ የተወላወለ ነገር ነው ይዤ የምቀርበው እዚህ ጋር የተጠና የሆነ የተጻፈ ነገር ነው መጥቼ እዚህ ጋር ማውራው ማለት ነው። ማንም ቼክ ሊያደርገው አይችልም። ህይወቴ ውስጥ የምናገራቸው ነገሮች ያላቸውን ቦታ ያላቸውን ቫልዩ ኖባዲ ቼክስ። ሪስፖንሲቢሊቲ አካውንታቢሊቲ ምናምን ነገር በሌለበት ነው ሰው የወጣ የሚያወራው። ምንም አይነት ነገር ብናወራ፣ ስለ ፖለቲካ ብናወራ፣ ስለ ሃይማኖት ብናወራ፣ ስለ ጤና ብናወራ እንዴ አንዳንድ ጊዜ እኮ መደንገጥ አለ። ሰዎችን ሚስጋይድ እያደረግን እንደሆነ ሰዎችን በጣም ወዳልተፈለገ አቅጣጫ እየመራንም እንዳለን እኮ ልንነግጥ ይገባል። ስለዚህ ፍራግመንትድ የሆነ በህይወታችን ውስጥ በጣም ሜሲ የሆነ በጣም መልቲፕል አይደንቲቲዎች ማለት ነው። እርስ በርስም ሊጋጩ ይችላሉ ማለት ይህም ፊሎሶፈሮች መቼም ይናገራሉ። አሁን ከዛሬ 5 ዓመት በፊት የነበረው ዛዲግ እና አሁን ያለው ዛዲግ አንድ ናቸው። ያንን ማወቅ እችላለሁ። ወደ 5 ዓመት ወደኋላ ሄጄ 5 ዓመት በፊት የነበረው ዛዲግ እና አሁን ያለው አንድ ነው ወይ? በእኔ ውስጥ የሆነ ኮንቲኒቲ አለ ወይ? በማንነቴ ውስጥ በሰልፍ ሁድ ውስጥ ቼንጅ አለ ወይ? ለውጥ አለ ወይ? ምናምን ይሄ ብዙ የሚያነጋግር የአይደንቲቲ ጉዳይ ነው። ግን አትሊስት በዲጂታል ፕላትፎርሞች ላይ የምንተውናቸው ትወናዎቻችን በእኛ ዘንድ መልቲፕል አይደንቲቲስ እንዳለ ያሳውቃል። ማንም ቼክ አያደርገውም እኮ የማወራውን ያክል እንደሆንኩኝ እና እንዳልሆንኩኝ ሰው አያውቅም። ሰው ቼክ የሚያደርግበትም ሜካኒዝምም የለም። ሚስሊድ እያረኩ ነው፣ ሚስጋይድ እያረኩ ነው ሰዎች። ኖባዲ በቃ ማውራት እንዳልኳችሁ በቃ ትልልቅ አፍ ትንሽዬ ጆሮ ማለት ነው። ለመስማት ለማድመጥ ከሌሎች ለመማርና ከሌሎች ለመስማት እንኳን ፈቃደኞች አለን። ስክሮል ስናደርግ ነው የምንውለው። አንድ መጽሐፍ አለ ፈልጋችሁ አንብቡት፣ ስክሮሊንግ ቱ ዴይዝ የሚል ማለት ነው። ሰው በቃ ሞቱን ነው ያፋጠነ ያለው ባይ ስክሮሊንግ ማለት ነው። ስክሮል እያደረገ ማለት ነው። ስለ አእምሮአችን ረፍት የለው፣ እጃችን ረፍት የለው፣ ሁሉ ነገራችን ረፍት የለው። ሳምበዲ ደግሞ ኮንቲኒስ ያወራል ማለት ነው። ስለዚህ መልቲፕል አይደንቲቲ ችግር አለ መታከም ያለበት ማለት ነው። ሌላኛው ደግሞ ፋሲሎ እንኳን መጣ ለአንተ ሰጣለሁ። እሺ ሌላው ደግሞ በኢሞሽን እና በኦብጀክቲቭ ሪያሊቲ መካከል ያለ ጋፕ አለ። እንደምታውቁት ብዙ ነገር ኢንተርቴንመንት ሆኗል። በቃ ስብከቱም ዲስኮርሱም ሁሉም ነገር ኢንተርቴንመንት ይበዛዋል እና ማስታወቂያውም ሙሉም ነገር ማለት ነው ከፕሮፌሽናሊዝም እየራቀ የመጣ ብዙ ነገር አለ። ግን ለማለት የፈለግኩት ምንድን ነው ኢሞሽንና ኦብጀክቲቭ እውነታዎች መካከል ያለውን ጋር በጣም እያራቀብን የመጣ ይመስለኛል ዲጂታል ፕላትፎርሙ ማለት ነው። ምክንያቱም ለስሜት የቀረበ የተጠጋ ነገር ይወደዳል። ስሜታችንን የሚይዝ ቀልባችንን የሚማርክና የሚገዛ ነገር በቃ የቸኮለ ነገር ቢሆንም ጥድፊያ ያለበት ነገር ቢሆንም እሱ ይማርከናል፣ እሱ ያሸንፈናል። ስለዚህ ቁም ነገር አይወደድም፣ የተሻለ ነገር አይወደድም። ህይወትን ቻሌንጅ የሚያደርግ የሚሞግት የሚጠይቅ ነገር አይወደድም። የሚወደደው ምንድን ነው? በቃ ይሄ ከላይ የሆነ
የተቀባባ በጣም ሱፐርፊሻል የሆኑ ነገሮች ይወደዳሉ ማለት። ስለዚህ በዚህ ምክንያት ሰልፍ አንደርስታንዲንግ ስለ ራሳችን ያለን አመለካከትም ሆነ ስለ ሌሎች ያለን አመለካከት ዲስቶርትድ እንዲሆን ማለት እንዲበላሽ አድርጓል ማለት ነው። ይሄ ደግሞ ችግር ውስጥ ከቶናል ማለት። ስለዚህ ቨርቹዋል ሪያሊቲዎችን ወስደን ሪል ወርልድ ውስጥ ስንሞክራቸው አይሰሩልንም ማለት ነው። ሪል ወርልድ ውስጥ ስንፈልጋቸው አንዳንዴም የሉ። ስለዚህ ኢሞሽናችንን እንዴት አድርገን ነው ነባራዊ ከሆኑ እውነታዎች ጋር የምናስታርቀው እና ኢሞሽናችን በእውነት የሚገዛው ከእውነት በታች የሚሆኑ ኢሞሽናችን ወይም ደግሞ ኢሞሽናችን እውነት የሆኑ ነገሮችን የሚከተለው መቼ ነው? እውነት የሆኑ ነገሮችን ኢሞሽናችን ሪስፔክት የሚያደርገው መቼ ነው? በፕላትፎርም ሜንታሊቲ የማይሆን ነገር ነው። በጣም አስቸጋሪ ነገር ማለት ነው። ስለዚህ ሰዎችን ለማዝናናት ተብሎ እብደት ውስጥ፣ ሰዎችን ለማስደሰት ተብሎ እብደት ውስጥ ይሄ በታዋቂነት ሜንታሊቲ ወይ ደግሞ ታዋቂ ለመሆን በመፈለግ በዛ ሂደት ውስጥ ራስን ቶርቸር እያደረግን ራስን እያሰቃየን ከእውነታ እየራቅን ከእውነታ በጣም ብዙ እየሸሸን ነው ያለ ነው ማለት ነው። እግዚአብሔር ይድረስልን ከዚህ ነገር፣ እግዚአብሔር ራሱ ይገላግለን። ስለዚህ ቨርቹዋል የሆነው ዓለም በጣም ማኒፕሌት የሚያደርግ ነው። በጣም የሰዎችን አእምሮ እና የሰዎችን ኢሞሽን በጣም ትሪገር የሚያደርጉ ብዙ ነገሮች አሉት ማለት ነው። ዳውን ተብሎም የተሰራ በዛም ደረጃ ዲዛይን የተደረገ ነገርም ሊኖር እንደሚችል አስባለሁ። ስለዚህ ኦብጀክቲቪቲ እያሳጣን ስለ ሪያሊቲ ስለ እውነታ ያለንን ፐርሰፕሽን እያበላሸብን መጥቷል ማለት ነው። ስለዚህ ዲሰፕሽን እንዳለ በጣም ዴብዝ ያለው በጣም ጥልቅ የሆነ ማታለል ሽንገላ ያለበት ነገር እንደሆነ አልገባንም። ግን አለመታደል ሆኖ ዊላቭዳት ማለት ነው። ያንን ነው የምንወደው ማለት ነው። በቃ ግራና ቀይ ጭቅጭቅ ኢሹ ሲኖር እኔ አንዳንዴ ይላሉ ያለ ኢሹ መኖር የማይችሉ ሰዎች አሉ። ሚዲያው ላይ ማለት ነው። ሚዲያው ሊያስተናግዳቸው አይችልም ኢሹ ካልተፈጠረላቸው ማለት የሆነ የሚወራ ነገር ከሌለ ማለት ነው። እንደገና ደግሞ ሞቅ ያለበት ጋር ይሄ በቃ ሰው ኦኬ ከከሌ ጋር ባወራ ከከሌ ጋር ራሴን አታች ባደርግ I will become somebody ብሎ ደግሞ በአሶሺዬሽን አይዴንቲቲ ዲፋይን ለማድረግ የሚሞክርም ሰው አለ። እንደዚህ ፉሊሽነስ ነው። እኔ ጋራ ማንም አይምጣ፣ እኔም ማንም ጋራ መሄድ አልፈልግም። ራሴ ነው የመኖር ነው ፈልገው የራሴን ነገር መስራት ነው ፈልገው። እንዲህ አይነት ነገሮችን ነው እንግዲህ። ስለዚህ ከማንም ጋር በመሰለፍ ከማንም ጋር አብሮ በመታየት አንዳንድ ሰው እኮ ፎቶ አብሬ ከከሌ ጋር ተነስቻለሁ ብሎ ያንን ፎቶ ኢንትሮዲውስ ያደርገናል። ሴቶች እህቶቻችን ምን እንደሆነ አላውቅም፣ መዝሙር ከፍቶ መጨፈር፣ ፎቶ ሪፒትድሊ ፎቶ ውሎ የቀን ውሎ ቪሎግ የሚባል ነገር ምን እንደሆነ አልገባኝም። እንድናቃቸው ነው ወይስ ምን እንድንሸልማቸው ነው? ዋት አይ ዶንት አንደርስታንድ። ኮንቲኒስሊ ፎቶ መለጠፍ፣ የሆነ መዝሙር ከፍቶ መጨፈር ምናምን፣ ከሆነ ሰው ጋር የተነሱትን ፎቶ ለዚህ ቶርቸርድ እየሆንን ነው። ሰዎች ሳናስብ ሰዎች ቶርቸርድ እየሆኑ ነው። በምን ፌም ፍለጋ፣ ሳምበዲነትን ፍለጋ ማለት እኔ ነግራችኋለሁ። the only defining force ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ is our geography። በእርሱ በክርስቶስ ኢየሱስ ብቻ ዲፋይን ያልተደረገ ማንነቱን እዛ ጋር ያላወቀና ያላገኘ ሰው አይረጋጋም። አፈርሜሽን ነው የሚፈልገው። ፕላትፎርሙ ደግሞ it is a place of affirmation, it is not a place of formation የለም። እኔ አትመኑኝ፣ ተከራከሩኝ፣ አስረዱኝ። there is no formation on digital platforms። ሀሳብ መለዋወጥ ይቻላል፣ መማማር መመካከር ይቻላል። ግን ዲጂታል ፕላትፎርም የኔና የእናንተን ቦድሊ አታችመንት ይፈልጋል። በቃ ስንሰበሰብ ነው ሼር እናደርጋለን የተባለው ህይወትን፣ የጌታን ህይወት ማለት ነው። አንዱን መንፈስ ሼር የምናደርገው ማለት ነው። ስለዚህ ይህ ነገር በሌለበት አይሆንም። ሲምፕሊ አሶሲየቲንግ ዊዝ ሳምዋን አይሆንም፣ አይቻልም።
ምን እንደሆነ አላውቅም። እኔ እንደዚህ ያደረገን ማለት ነው ፎቶ መለጠፍ፣ የሆነ ነገር ማድረግ ዝም ብሎ በቃ ምን እንደሆነ አይገባኝም። ይህን ያህል ካልኩኝ ለመግቢያ ያክል ወንድሞቼ እህቶቼ፣ እስቲ የምታወሩት ነገር ካለ ፋሲሎም አለክ እንኳን ደህና መጣህ። አላውቅም ምን እንደገጠመክ። ኤኒዌይስ መወያየት እንችላለን። ይህን ያህል ሀሳብ ከሰጠኋችሁ ወንድሞቼ እህቶቼ፣ ያ መወያየት የጠየቀኝ ሰው ነበረ ይዛት። ስለዚህ ሞቲቬሽኖቻችንን ቼክ እናርግ፣ ድራይቭ የሚያደርገንን ነገር ቼክ እናርግ። ምን ፈልገን ነው? ኮንቲኒስሊ የመጣው እንትን ላይ ቲክቶክ ላይ ፎቶዬን ብለጥፍ ምንድን ዋት እዛት። ስለዚህ ዘሪ ሳም አምቢሽን ማለት ነው። ቶርቸርድ ነኝ ማለት ነው። አላወኩም እንጂ እየተሰቃየው ነኝ ማለት ነው። በብቸኝነት እየተሰቃየው ነው ማለት ነው። ወር ደግሞ በአፈርሜሽን ፍለጋ ማለት ነው። ዩ አር ሳምባዲ እንድባል ማለት ነው። ምክንያቱም ላይክ ሳገኝ ሰዎች ላይክ ሲያደርጉልኝ ያ ሴንስ ኦፍ የሆነ አይደንቲቲ ማለት ነው። ወንድሜ ኢየሱስ ክርስቶስ ዲፋይን ካላደረገክ የሰዎች ላይክ የተከታይ ብዛት አንተን አፈርም አድርገው ሳምባዲ ሊያደርግህ አይችልም፣ ሊያቆምህ አይችልም። እኔ አንድ ጊዜ አስተምሬያለሁ። በሰዎች መካከል እየኖርን በብቸኝነት ግን እየተሰቃየን እንዳለን ማወቅ አለብን። ስለዚህ የዲጂታል ዓለም ውስጥ ቨርቹዋሊ መንበር ስለሆንኩኝ አይ ፊል ቢሎንጊንግነስ ይሄ ኖ ራሳችንን እያጣለን ነው ወንድሞቼ፣ በተለይ እህቶች። ስለዚህ ምንም የሚጨምርልኝ ነገር የለም ምንም። ባለፈው እያወራን ነበር። በጣም ታላላቅ ሰዎችን ብታዩዋቸው ማህበረሰብን የሚለውጥ ነገር ኢንቨንት ያደረጉ ማህበረሰብን የሚጠቅም ብዙ ነገር የፈጠሩ ሰዎች ጋር ሄዳችሁ ብትጠይቋቸው የሚበሉበት ሰዓት እንኳን የላቸው። ወይ ላቦራቶሪ ውስጥ ናቸው፣ ወይ ላይብረሪ ውስጥ ናቸው፣ ወይ የሆነ ፊልድ ላይ ናቸው። ኢንቨንት የሚያደርጉ ሰዎች፣ ክሬት የሚያደርጉ ሰዎች ፕሮባብሊ ሳም ኦፍ ዘም ቤታቸው ቴሌቪዥን እንኳን የሚባል ነገር የሌላቸው ሰዎች አሉ። ከዲጂታል ፕላትፎርም ኮምፕሊትሊ ተራርቀው የሚኖሩ ማለት ነው። ስለዚህ ዶንት ራሳችሁን የምታታለሉ ሰዎች አትሁኑ። መጽሐፍ ቅዱስ የሚመክረን እንደዛ። አፈርሜሽን አትፈልጉ። በፎሎወር ብዛት ለመኖራት ድጋፍ አይሆናችሁ። የላይክ ብዛት በቃ አንድ የሆነ ቀልድ ሁሉ አለው። ሰው እኮ ተኝቶ በህልሙ ራሱ ታብ ኮፒ ሊንክ ሼር ምናምን ሳይሉ አይቀርም ማለት እጁ እንዲህ እያደረገ ማለት ይህ በጣም ዴብዝ ያለው አዲክሽን አይዶ ሊፈራገጥ የሚችል ሰው አለ። እኔም ቢሰማኝ ማለት ነው። አንዳንዱ ሰዎች ቢሰሙኝ ሪያክት ሊያደርጉ የሚችሉ ሰዎች ነንሰንስ እንደማወራ አስበው ሪያክት ሊያደርጉ የሚችሉ ብዙ ሰዎች አሉ አውቃለሁ። ግን ፎርዋት ቤተሰብ እያላችሁ ባለትዳር ሆናችሁ ልጆች እያሏችሁ ጠዋት ቁጭ ብላችሁ ማታ የምትነሱ ሰዎች እኔ ይሄ ጤንነት አይመስለኝም። በተለይ ደግሞ ማንነትን ያሳጣል። ሳናስበው ለተለያዩ አይነት ተደራራቢ ማንነቶች መልቲፕል ፐርሶናሊቲስ እንጋለጣለን። ይሄ ደግሞ አድጎ ዲስኦርደር ያመጣል፣ የአእምሮ እክል ይፈጥርብናል የሚለውን ነገር ነው እያወራን የነበረው። ኦልሞስት 3 ቀን አውርተናል ይህንን ጉዳይ። በስለ አይደንቲቲ ስታወራ ስለ ሱፐርፊሻል ስለሆነ ስለ ዲስትራክሽን ስታወራ ነው የደረስኩት። አሁንም ቢሆን ያው የምንነጋገረው በራሱ በዚሁ በዲጂታል ፕላትፎርም ነው። እኛ አሁን የሚጨንቀን የእኛ ላይክ ሳይሆን የኮሚኒቲ ነው። አሁን ራሱ እኔ እናንተ እያወራን 6 ሰው ላይቭ እያየን ነው። ከዛ ደግሞ ላይቭን ሳይከፍት ደግሞ የሚያይ ሰው አለ፣ ያሳያል። 204 ጊዜ ሼር አድርገነዋል። 4.8 ኬ ላይክ አድርገነዋል። አሁንም ላይክ እያደረግን ነው። እኛ አሁን የምንጨነቀው በተለይ በእኔና በአንተ ወይም እዚህ ባለን ሰዎች ደረጃ ወይም ደግሞ እድሜያችን በእድሜ እንለካው ማቹሪቲን ወይም
በገባን ቴዎሎጂ እንለካው አይዶን ነው በምን እንደምንለካው አላውቅም። ግን እንደ ኮሚኒቲ አስጨናቂ ጊዜ ላይ ነው ያለ ነው። ዛድግዬ እንዳነሳኸው በጣም በጣም አስጨናቂ ጊዜ ላይ ነው ያለ ነው። በጣም ያስጨንቃል። ጠዋት ያስጨንቃል። ካፌ ሄድ ያስጨንቃል። በጣም ያስጨንቃል። በቃ ሰው ቅጠር ያስጨንቃል። ታክሲ ውስጥ ግባ፣ ሰው ስልኩ ላይ አፍጥጦ ሆነ ድንጋይ ስቶን ኤጅ የተመለሰ ይመስለኛል። የድንጋይ ዘመን የሚባለው ገና የመጣ ይመስለኛል። እና አንዳንዱ ደግሞ ዩኒፎርም አለው ያው በሻሎም ሻሎም ስም ወይም ደግሞ በስፒሪቹዋል ኢንጌጅመንት ስም ሊሆን ይችላል። እዚህ ሶሻል ሚዲያ ላይ ተሰንቅሮ በመዋል በሽታ ማፍራት እና እኔ ምንድን ነው በአጠቃላይ ልል የምለው ስለ አይደንቲቲ ነው የተነሳው። አይደንቲቲን ባያዝድ ያደርጋል። እኛ ኮንፈርሜሽን ማግኘት ያለብን ዛድግ እንዳለው ከጌታችን ከኢየሱስ ክርስቶስ ብቻ ነው። ከዛ በተረፈ የእኔ ልጆች የወለድኳቸው ልጆቼ ሁልጊዜ አይን አይኔ ነው ያሉ። አንድ ነገር ልክ ነኝ ልክ አይደለሁም የሚለውን ለምን አባታቸው ነኝ። እንዴት ነው ስልክ የገዛ ሰው በሙሉ የኔ ልክነት የሚነግረኝ? እና ፐርሰናል ዲስኦርደሩ ቀላል አይደለም። አሁን በየፈርጅ ፈርጁ ብናነሳው ቀላል ዲስኦርደር አይደለም። ግን እኔ ቲኔጀርስ እና ወጣቶች ላይ ስለሆነ የምሰራው እነሱ ላይ የማየውን ክራይሲስ ማንሳት እችላለሁ አይደለ? ከፋፍለን ብናየው ምንድን ነው የመጀመሪያው ነገር የዲጂታል ፕላትፎርም ፎልስ ኢንፎርሜሽን በመስጠት እነማን በብዛት ይጠቃሉ ብለን ስናጠና በብዛት እድሜያቸው በጣም እርሊ ኢንፋንት ኪድስ የሆኑ ልጆች ወላጆች አሁን ምግብ የሚያበሉት ስልክ ከፍተው ነው። ዛድግ ስልክ ይከፍታሉ፣ ከዛ ያጎርሱታል። በዛ በስልክ ውስጥ የሚተላለፈው ነገር በአጠቃላይ የአይደንቲቲ የዴቨሎፕመንት ነው የሚሰራው። ልጁን ዴቨሎፕ የሚያደርገው እሱ ነው፣ የሚያሳድገው እሱ ነው። ስለዚህ እዛ ላይ ያለው ሙቪ፣ እዛ ላይ ያለው ድርሰት፣ እዛ ላይ ያለው ስክሪፕት፣ እዛ ላይ ያለው ዲስከሽን ለልጁ ፎልስ ኢንፎርሜሽን ነው የሚሰጠው። ፍቅር ያን ይመስላል፣ ኢቭን መዝናናት ያን ይመስላል ብሎ ይነግረዋል። ስለዚህ እነዚህ ልጆች የቨርቹዋል ዓለሙ አዲክት ያጠቃቸዋል ማለት ነው። ስለዚህ አዘግራውንድ የተከራዩበትን ቤት ሊጠሉት ይችላሉ። እንዲሁም አንዳንድ ልጆች አሁን በልጆች ደረጃ የሚለቀቁ ሙቪዎች አሉ። ኢቨን የልጅ ነው እኮ ምናምን የሚሉኝ ወላጆች አሉ። የልጅ ነው ዲያና ሮማ ምናምን ይሉኛል። ግን ልጁን ሳልባጅ ገዝቶ ማሳደግ የማይችሉ ሰው እየፈጠርን ያለ ነው። ለምን? ልጅቷ ያንን የሙቪ ዓለም ነው የምታየው። አንደኛው እሱ ነው። ትንሽ ከፍ ሲሉ ቲኔጅ ሲሆኑ አንደርስታንድ ሲያደርጉ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ፋሚሊ፣ ስለ ሀገር የሚያስቡት የዌስተርንን ነው። እዚሽ ደሃ ሀገር ላይ በአቅማቸው በመጠኑ መኖር እንዳይችሉ ኢምፓክት ይደረጋሉ። አይደንቲቲ ዲስኦርደር ማለት ይሄ ነው። ስለዚህ ምናልባትም ቁም ሳጥን ውስጥ ያለውን ልብስ ልጠላው ትችላለች። ልጅቷ እንደሌላት ነው የምትቆጥረው። ምን ያላል የሀገሬ ሰው ተረት አለ እኮ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚል ተረት አለ አይደል? ሶሻል ሚዲያው ምን ያደረገን የራሳችንን እንጀራ መብላት እንዳንችል ነው ያደረገን። የራሳችንን ጌም እንዳንጫወት፣ የራሳችንን ጨዋታ እንዳንጫወት ያደረገናል። ስለዚህ የቲኔጀርስ ላይ አንደኛው ችግር ምንድን ነው? እንዳልበቃን፣ እንዳልቻለን፣ አቅም እንደሌለን፣ ከአቅማችን በላይ የሆነ ነገር ይለጥጥብናል። ያ ሙቪ ነው። በጣም ከፍ ሲሉ ደግሞ በጣም ፕሮፋውንድ የሆኑ ፎልስ ቲቺንጎች ይመጣል። ፎልስ ቲቺንግ ማለት ነሰሰሪ ናት ከልት ሄረሲ ምናምን አይደለም እንዴ። ስለ ፍቅር እኮ ሄረሲ አለ አይደል? ስለ ላቭ አይደል? ስለ ኑሮ፣ ስለ ፋሚሊ ስለ ፋሚሊ ኢንጌጅመንት እና አሁን እኔና ዛድግም ይህን ጉዳይ ሲያነሳው በራሱ በዲጂታል ፕላትፎርም ነው ያነሳ ነው። የሚያስጨንቀን ስንት ሰው አየን አላየን፣ ስንት ኬ ገባ አልገባ ሳይሆን የኮሚኒቲ ስቱዋርድ ነን ብለን እናምናለን። ጌታ ኢየሱስም ሲጠራን ለኮሚኒቲ ነው የጠራን አይደል? እና እንደ ማህበረሰብ በጣም የፐርሰናል ዲስኦርደሩ በጣም ፋሚሊ ጋር ብትሄድ፣ ትዳር ላይ ብትሄድ ከዚህ በፊት አንስተነዋል። በጣም ብዙ ነገሮችን አንስተናል እና
ስለዚህ እኔ ፐርሰናል ዲስኦርደሩ በጣም እጅግ ብዙ ነው። አሁን ስለ ትምህርት አንድ ነገር ተናግሬ ልጨርስ። ትምህርት ድሮ አሁን እኔ 19 ነው ወደ ካምፓስ የገባሁት። እኔ ካምፓስ በገባሁበት ዘመን ዛድቅ ካምፓስ መግባት ታስታውሳለህ? በጣም ሰቃይ ተማሪ ታስታውሳለህ? ቸካይ ተማሪ ዩኒፎርሙን እንትን ብሎ በቃ እዛ ላይብረሪ የሚውል እና ኤ አመጣ ፎር አመጣ አይደለ? እንደዛ ነበረ ወሬው። ትልቁ ወሬ እሱ ነበር። አሁን ሪሰንት ሊስት የአካዳሚክሱን ነገር ብናይ ሰቃይ ተማሪ የሚባል ነገር ጠፍቷል፣ የለም። ኢቨን የትምህርት ኮምፒቴሽን የለም። ኢቨን በትምህርት ጉዳይ ላይ ስለዚህ ያ ምንድነው ከሶሻል ሚዲያ ጋር ነው እንጌጅ ያደረገው ሰው። እንደውም ብዙ ልጆች ካምፓስ መግባት አይፈልጉም፣ እጥፍ ማለት ነው። ለምን? ትምህርት ኤዱኬሽን በጣም ሪሰርች ማንበብ አለብህ፣ መጽሐፍ ማገላበጥ አለብህ። ትውልዱ አጫጭር ነገር ነው የሚወደው፣ ሾርት 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 ሾርት። አይተህ ከሆነ አሁን ራሱ አሁን እኮ አይቶን ስክሮል እያደረገን ያለ ሰው በጣም ብዙ ነው። ለምን? የኛ ወሬ ብዙ ስድድብ ምናምን የለውም። ፕላትፎርሙ ግን ያን ይፈልጋል። ስለዚህ በጣም ብዙ ሰው አጫጭር ነገርና ማይንድ ሴታችን ያጥራል ማለት ነው። ትምህርት ቤት አሁን ስንት መጽሐፍ ለአሳይመንት ይሰጠናል፣ መጽሐፍቶች ይሰጡናል። 7-8 መጽሐፍቶች ሪቫይዝ እንድናረግ ወይም ደግሞ ሪሰርች እንድናረግ አይችልም። ይሄኛው ጀነሬሽን እየቻለ አይደለም። ትረስት ሚ ኤአይ መጥቶለታል፣ ቻት ጂፒቲ መጥቶለታል። በቃ ሀሳቡን ይሰጠዋል፣ ይዘረግፍለታል። ስለዚህ ነገ ከነገ ወዲያ ምን አይነት ሰነፍ በዚህ ድህነታችን ላይ ሰነፍ ልንሆን ነው ማለት ነው። ስለዚህ እኔ ፐርሰናል ዲስኦርደር ሳይሆን የምለው የኮሚኒቲ ዲስኦርደር፣ የኮሚኒቲ ፐርሰናል ዲስኦርደር ነው። እንደ ኮሚኒቲ ነው ዲስኦርደር እየተደረግን ያለ ነው። እና ዛሬም እንደተለመደው አንድ ካፌ ሄጄ ነበር እና 5 ሰዎች አብረው ቁጭ ብለዋል። የእውነት ያለማጋነን ለ40 ደቂቃ እያየዋቸው ነበር። አያወሩም። ሁሉም ስልካቸው ላይ ነበር። ፎቶ አንስቼ ልልከው ይችል ነበረ እና ያው የሰው ፐርሰናሊቲ ስለሆነ እና ወደ ቤት ስትገባ ልጅህም ስልክ ይዞ ይጠብቃል። አንተም ስልክ ትይዛለህ፣ ሚስት ስልክ ትይዛለህ። ዘ ስቶን እና እግዚአብሔር ይርዳን። ቅድም እንዳልከው ነው የእኛ ፐርሰናሊቲ ዲተርማይን የሚደረገው በቢብሊካል በስክሪፕቸር ኮንሰፕት እንጂ ላይክ ሼር ኮፒ ሊንክ በሚለው አይደለም። ያን እያየው ብዙ ሰው ወደደኝ አልወደደኝም ዊርድ። እኔ እኮ ክርስቶስ ሞቶ የወደደኝ ነኝ አይደል? ስለ ፕላትፎርሙ ሜንታሊቲ ነው እያወራን የነበረው። እንዴት አድርጎ ማኒፕሌት እንደሚያደርግ ሰዎችን ከዲዛይን ጀምሮ እንዴት ሰዎችን ኮንትሮል እንደሚያደርግ ከዛ መተን በሰዎች ላይ ወይ በተጠቃሚዎቹ ላይ የሚያስከትለውን አሉታዊ ነገሮች ነው እያነሳን የነበረው እና አንተ ያልካቸውን ነገሮች ግን በአንድ ካታጎሪ ልናወራቸው የምንችላቸው ደግሞ በጣም ብዙ ነገሮች አሉ። ለምሳሌ ቅድም ምን እያልኩት ነበረ፣ ከብዙ ሰዎች ጋር ኮኔክት ያደርገኛል፣ ከብዙ አይነት ጠቃሚ ነገሮች ጋር ያገናኘኛል። እንዲያውም በቃ ኢትስ ላይክ አን ኦሽን ማለት ነው። ለመምረጥ እስክቸግር ድረስ እኛ አለመታደል ሆኖ እኛ ሀገር የምናውቀው ፕላትፎርም ትንሽ የተወሰኑ ናቸው፣ በጣት የሚቆጠሩ። አብዛኛው ሰው እንዲያውም ቲክቶክ ነው መሰል የሚጠቀመው ማለት ነው። አንባቢም ማህበረሰብ ብዙ ስለሌለ ስላልታደልን እንጂ በጣም ብዙ ዲጂታል ዓለሙ ፕሮዲውስ ያደረገልን እንደ ጊፍት ልንቆጥራቸው የምንችላቸው በጣም ብዙ ፕላትፎርሞች አሉ። ነገር ግን እኛ ስንነሳ ይዘነው የነበረው ሀሳብ ይሄ በጥቂቱም ቢሆን በቅርባችን ካሉ ሰዎችም የምናየው ነገር ምንድን ነው? ይሄ ፖሰስድ ያደረገንን ኮንትሮል ያደረገንን በጣም ማኒፕሌቲቭ የሆነውን የእኛን አናፕሮፕሬት ተገቢ ያልሆነውን አጠቃቀማችንን በተመለከተ ስለምናወራ ነው እንጂ ልክ ነህ። በጣም የሚጠቅመን በጣም ብዙ ነገር እናገኝባቸዋለን። እነሱን ነገሮች ግን አንድ ቀን ደግሞ እነሱን እናወራቸዋለን። እንዴት አድርገን እንጠቀም፣ ጊዜያችንን፣ ገንዘባችንን፣ ጉልበታችንን በማይነካ መልኩ እንዴት አድርገን እንጠቀም የሚለው እሱ ሌላ ጊዜ እናነሳቸዋለን። ግን ያነሳነው ነገር አሁን ምንድን ነው? በተለይ ሰሞኑን ያወራን ያለ ነበረው ከአይዴንቲቲ አንጻር፣ ከራስ ተገንዝቦት አንጻር ዲጂታል ፕላትፎርም በጣም ሱሰኞች ስላደረግን ማንነታችንን እያሳጣን ነው።
ማንነታችንን እየተነጠቅን ነው በሚዲያው የሚለውን ነገር ነው አንስተን እያወራን የነበረው ቤኪ። ስለዚህ አንተ ያነሳውን ግን እናወራዋለን። ምክንያቱም በጣም ብዙ ሰዎች ህይወታቸውን፣ ስራቸውን፣ ኑሯቸውን ከዲጂታል ዓለሙ ጋር ያቆራኙ በጣም ብዙ ሰዎች አሉ። ስለዚህ እነሱን ለመንካትና እነሱን አቁሙ፣ አትጠቀሙ ዲጂታል ፕላትፎርሞችን እያለን አይደለም። ግን እኛ ሀገር ተጨባጭ ከሆነው ነገር ስንነሳ አንደኛው እያሳጣን ያለው ነገር ምንድን ነው? ስለ ራሳችን ዲስቶርትድ ፐርሰፕሽን እንዲኖረን የተበላሸ አመለካከት፣ አስተሳሰብ እያዳበርን እንድንሄድ እያደረግን ነው የሚለውን ነገር ነው በጣም ሀመር ለማድረግ የምንሞክረው። ስለዚህ ቤኪ አንተ ሀሳብህን ግን እንትን ብለህ እሺ። በጣም ትክክል፣ አሪፍ ነው። እንግዲህ ያው እኛም አግብተናል ያለው ነገር እንደዚህ ነው። ትክክል ነው። ቅድም ያነሳው ሀሳብ ሰዓትን፣ ጊዜን ይወስዳል። ያው ልጅም አለኝ። ልጄ ስልክ የሚባል አያውቅም መዝሙር ከመስማት። ይህን እስከ ረጅም ጊዜ እንደማስቀጥለው ተስፋ አደርጋለሁ። በተለይ እድሜያቸው አነስ ያሉ ሰዎች ላይ ጭራሽ ስክሪን አይደለም ዲጂታል ይሄኛውን ይቅርና ስክሪን እንዲያዩ አልፈልግም። ግን እንዳልኩክ እንዲህ አይነት ለምሳሌ አሁን እንደው ስለ እንደዚህ አይነት ነገር ሀሳብ አነሳን እንጂ የተጨበጠ ቤታችንን ልንቀይርባቸው የምንችላቸው ነገሮችን ከእናንተ እንደዚህ ልንማር የምንችልበት መንገድ ይፈጠራል ብዬ አስባለሁ። ስለዚህ ይሄ ወደፊት የምታነሱት ሀሳብ ሊሆን ይችላል። ታይም ማኔጅመንት በጣም ወሳኝ ነው ብዬ አስባለሁ እና እንዳልከው ነው። ደስ ስላለኝ ነው የገባሁትና ብራዘርም የገለጸበት መንገድ ደስ ብሎኛል በጣም። ልክ ነህ ቤኪ፣ አትጥፋብን፣ እናወራለን እንግዲህ እንጫወታለን። አንድ ከዚህ ጋር አንድ ሀሳብ ላንሳ ፋሲሎ፣ አንተም ታወራበታለህ። አሁን በረከትም ካለው ጋር የሚሄድ ከማንነትም ጋር የሚሄድ ነገር ማለት ነው እና ማንነታችንን ዲፋይን ከሚያደርጉ ነገሮች አንዱ ምንድን ነው ኮሚትመንቶቻችን፣ ይሄ ቁርጠኝነቶቻችን ወይ ደግሞ ብዙ ጊዜ ፍላጎታችን፣ ገንዘባችን፣ ጊዜያችንን ኢንቨስት የምናደርግበት ቦታ ማለት ነው። የኢንቨስትመንት ቦታዎቻችን ማለት ነው እና እሱ ዲፋይን ስለሚያደርግን ማለት ነው። ለምሳሌ ሪፒትድሊ የምሰራው ነገር እሱ ዲፋይን ያደርገኛል። ሪፒትድሊ ማለት ነው። ለምሳሌ ኳስ የሚወድድ በቃ ላይፉን ኑሮን ሁሉ ከኳስ ጋር ያቆራኘ ሰው በቃ ከኳስ ጋር ነው ንክኪው ማለት ኮሚትመንቱ ማለት። ፖለቲካ የሚወድ ፖለቲካ ነገር ጋር ነው ያለው ኮሚትመንቱ ማለት። ስለዚህ ወደድንም ጠላንም ኮሚትመንቶቻችን ይገልጹናል። ማንነታችንን በተወሰነ ደረጃ ሊገልጹ የሚችሉ ናቸው ኮሚትድ የምንሆንባቸው ነገሮች ማለት ነው። ስለዚህ እንደ ክርስቲያንና ክርስቲያን አይደንቲቲ እንዳለው ሰው ደግሞ our greatest investment ቢኖር ራሳችንን በእግዚአብሔር መንግስት ውስጥ ኢንቨስት የምናደርገው ልንዘራው የምንችለው ከኛ ያነሰ ነገር አይደለም። ስለዚህ አሁን ግን ከዲጂታል ፕላትፎርሙ ጋር አያይዘን ለማውራት ፈልጌ ነው። በጣም ኮሚትድ የሆንባቸው በጣም በቃ ያለነሱ መኖር እስከሚያቅተን ድረስ በጣም ኮሚትድ የሆንላቸው ብዙ ነገሮች አሉ ከዲጂታል ፕላትፎርም ጋር በተገናኘ መልኩ ማለት ነው። ከዲጂታል ነገሮች ጋር በተገናኘ መልኩ ማለት ነው። ስለዚህ ፊልም በጣም ሪፒትድሊ የሚያይ ሰው አለ። ፊልም ወር መጽሐፍ ኮንቲኒየስሊ የሚያነብ ሰው ሊኖር ይችላል። ዋቴቨር ብቻ ግን ኮሚትድ የምንሆንላቸው ነገሮች ከማንነታችን መገለጫዎች አንዱና ዋናው ነውና የዲጂታል ፕላትፎርም ሱሰኞች ሆነን በጣም ራሳችንን ኢንቨስት ካደረግን ይሄ ጤንነት አይመስለኝም። ይሄ በሽታ ነው። ይሄ መታከም ያለበት ነገር ነው ብዬ አስባለሁ። ስለዚህ ስለ ኮሚትመንቶቻችን ትንሽ እናውራ ፋሲሎ። እንደምን የሚባል አባባል አለ። ይሰማል? ይሰማል። ያ እንግዲህ እኛ መጀመሪያ ማንን ስለኛ ማንነት ዲፋይን ለማድረግ
እኛ ማለት እኔን፣ ቤኪን እና ዛድግን እና እዚህ ላይ የሚከታተለንን ሰው ማለት ነው። በመጀመሪያ ደረጃ ክርስቶስ ዋጋ የሰጠውን ነገር ዋጋ የተቀበልን ሰዎች ነን አይደል? የመስቀል ዋጋ የገባን በየቀኑ የምንኖርለት ሰዎች ነን። አይ ቲንክ ሳይሆን ዴሊ ሹር ክርስትናን አንደርስታንድ ያደረግንበት መንገድ ማተር ያደረገናል። ስለኛ ማንነት ለመናገር ብሔራችን ጋር ዘራችን ጋር የምንሄድ ሰዎች አይደለንም። ሲጀምር እኛ ክራይስት በክርስቶስ ኢየሱስ ያለው ማንነት የሚበልጥብን ሰዎች ነን። አዘ ክርስቲያን እኛ ማንን? አዘ ክርስቲያን እኛ we are the most responsible for the social community። እኛ በጣም ኃላፊነት ያለብን ሰዎች ነን። ስቱዋርድ ነን። ስቱዋርድሺፕ ነው። ገባህ? አይ ሚን ከኛ ያለፈ ነገር ነው። ለምሳሌ መንገድ ላይ የተጠቀምንበትን ሶፍት መጣል የለብንም ብለን የምንከራከር ሰዎች ነን። በቃ ማለት ኢንቫይሮንመንት ይመለከተናል፣ ሶሻል ዲስትራክሽን ይመለከተናል። ጦርነት ሲኖር በጣም የምንጸልይ ሰዎች ነን። አይ ቲንክ እንደዛ ብዬ ነው የማስበው አይደለ? እዛ ድግዬ ወንጌል እንደዛ ነው ያደረገን አይደል? እኔ ለምሳሌ ስጸልይ ሰው እንዳረብሽ የምጠነቀቅ ሰው ነኝ። ማይክ ይዤ ስጸልይ እጠነቀቃለሁ፣ ጎረቤቴን እረብሻለሁ ብዬ። ኦኬ። ስለዚህ እኛ ማነን? የሶሻል ሪስፖንሲቢሊቲ ያለብን ሰዎች ነን። አንዱ ኮሚትመንታችን መቼም እንጀራ በወጥ በድንች ወጥ ምናምን የሚያቅተው ሰው የለም። እግዚአብሔርም ይረዳል። ደግሞ ማንም ሰው ያን እያደረገ ይኖራል። ለእኔ እንጀራ በወጥ ስፔሻል አይደለም። የእኔ ስፔሻል ኮሚትመንት ኢምፓክት ነው። ጎረቤቶቼ አይደል፣ ከምኖርበት አካባቢ፣ የምሰራበት አካባቢ ታክሲ ስሳፈር ታክሲ ውስጥ ላለው ሰው ስትዋርድ ነኝ። ወንጌል ልንገረው አልንገረው መነግርበት መንገድ ይኖረዋል። የራሱን የቻለ ጨዋነትና ዲሲፕሊን ይኖረዋል። ስለዚህ ወደ ኮሚትመንት ወይም ደግሞ ሁልጊዜ ስለምንለፋበት ነገር ስመጣ እንደ ክርስቲያን የጎስፕል ዲሞንስትሬተር ነን። ላይፋችን ወንጌል መናገር ያለበት ሰዎች ነን እኮ እኛ። አኗኗራችን ማለት ነው፣ ላይፍ ስታይላችን፣ የህይወት ዘይቤያችን ወንጌል ይናገር ብለን የምንሟገት ሰዎች ነን። አንዳንድ ጊዜ ሌላ ቀን እናነሳው ይሆናል ዛድግ፣ ምናልባት ደግሞ በእኔ ቤት እናነሳዋለን። መንገድ ላይ ስላለ ስብከት እኔ ሀሳብ አለኝ። መንገድ ላይ ስለሚሰብኩ ሰዎች፣ ወንጌል ስለሚሰብኩ ሰዎች ማውራት አለብን። ሀሳብ አለኝ እኔ። አንዳንዶቹ ቸርች ተናደው የወጡ ይመስለኛል። ከቸርች ወይ ተጣልተው የወጡ ይመስለኛል። በጣም ቁጡ ናቸው፣ አይራሩም። ኢቨን ቮይስ ፕሬዘንቴሽናቸው ራሱ እና እኔ የምንላለው ኮሚትመንታቸው አሪፍ ነው፣ ግን ኮሚትመንታቸው ራሳቸውን ነው ሳትስፋይድ የሚያደርጋቸው። በእነሱ እርካታ ላይ የተመሰረተ ነው። ሶሻል ሚዲያ ምንድን ነው የሚያደርግህ? ሶሻል ሚዲያ ኢሞሽንህን ይቀሰቅሰዋል። መውጣት ነው የሚያቅትህ። ዴፊኒትሊ መውጣት ነው የሚያቅትህ። አንድ ሰው ስክሎር፣ በተለይ የቲክታክ ፕላትፎርም፣ ዩቱብ እንኳን ትንሽ ጨዋ ነው። ዩቱብ ገብተዋል እንትን ይፈልጋል፣ ሰብስክራይብ ገብተህ ምናምን ነው ይሄ ሲምፕል ነው። ገና ክሊክ ስታደርገው ዋን ክሊክ አዌይ ዲስትራክሽን ነው እና ምናልባትም በትንሹ ማለት ነው የ10 ደቂቃ መብት አለው ቲክታክ። አንተን ለ10 ደቂቃ እንደሚይዝ ጎበዝ ካልሆን ከ10 ደቂቃ ይዛል። ከ10 ደቂቃ በኋላ ደግሞ ስሜትህ ወይም ደግሞ ኢንስፓይሬሽንህ ይልሃል። ስለዚህ ስክሮል ስታረግ ትውላለህ። ያው ታይም ዌስት ነው እና እኔ 4 ነገሮችን ላንሳ እዚህ ጋር ዛድግ፣ ስለ ኮሚትመንት፣ ስለ ቁርጠኝነት። አንደኛ በዚህ በዲጂታል ፕላትፎርም ሱሰኛ ያለ ሰው ታይሙን ዌስት ያደርጋል። ታይም ደግሞ ወርቅ አይደለም። ጊዜ ወርቅ ነው እንዴ? እንደ ወርቅ ያነሳ አይደለም። ጊዜ በጣም ፕሪሺየስ ነገር ነው ማለት ነው። ጊዜ ነው የወርቅ ያክል ማሳነስ አይጠበቅብንም። ለምሳሌ የእኔ ልጅ
አሁን የ10 ዓመት ልጅ አለኝ። ነገ ዶክተር ለመሆን ዶክተር በአስማት ዶክተር አትሆንም። በሚራክል ነው እንደ ዶክተር የምትሆነው። ኮሚት ማድረግ አለባት እኮ ከደብተሯ ጋር። እኔም ትምህርት ቤት መክፈል አለብኝ አይደል እንዴ? ዶክተርነትን የሚያመጣው ጊዜ ነው። ስለዚህ ሶሻል ሚዲያው ላይ ጊዜውን የሚያጠፋ ሰው ይከፍለዋል ማለት ነው። አንዛይቲ ይከፍለዋል፣ ዲፕሬሽን ይከፍለዋል፣ ገንዘብ ማጣት ይከፍለዋል፣ ወይም ደግሞ ውጤታማ ያልሆነ ውጤት ይመጣለታል። እሱ ሁሉ ይከፍለዋል። ስለዚህ ታይም ዌስት እናደርጋለን። ሁለተኛ ኢነርጂ ነው። ይሄ ስክሪን ኢነርጂ እንደሚመጥ ነው እኔ የገባኝ። ድሮ እኛ ቤት አንዲት ሰራተኛ ነበረች እና እንጀራ በምጣድ ጋግሪ ስንላት ደም ይመጣል ምጣዱ ትለናለች። ምጣዱ የኤሌክትሪክ ምጣድ ነው እና ደሜን ይመጣዋል በእንጨት አድርጉልኝ ትላለች። በሌላ ነገር ስላው ነው። ይሄ ስክሪን ኢነርጂ ይበላል። የእውነት ነው የምላችሁ። እኔ ቼክም አድርጌዋለሁኝ። ከዛ ደግሞ ፎከስ ይወስዳል። አሁን ብዙ ሶሻል ሚዲያ የሚጠቀም ሰው አይታችሁ ፎከስ የለውም። ይንቀዠቀዣል፣ ያለ 10 ስልኩን ያወጣል፣ ይገባል፣ ቀጥረኸው አይመጣም። በቃ እንትን ነው የሆነ የቴምፐራመንት ዲስኦርደር ታገኛለህ። ስለዚህ ዌስቲንግ አወር ታይም፣ ዌስቲንግ አወር ፎከስ፣ ዌስቲንግ አወር ኢነርጂ። የመጨረሻው አሁን የምንነጋገርበት አዲክሽኑ ነው። እነዚህ 4 ነገሮች በጣም አደገኛ ናቸው። እንግዲህ እዚህ ውስጥ መሆን ያለብንን ኃላፊነታችን እንዳንወጣ ያደርገናል። እኔ ለምሳሌ አሁን ወደዚህ ለመግባት ልጄን ማስተኛት ነበረብኝ። ያው አልተኛም። ድምፁን የምሰሙት ከሆነ ትልልቆቹ እንኳን ብለዋል ማስጠናት አለ። ግን ጠዋት ስልክ፣ ማታ ስልክ፣ ማይ ጋድ እግዚአብሔር ይገስጸው ከኛ ህይወት ላይ። እኛም እንገስጸው እንደው እግዚአብሔር ከመሄድ እኛ ራሳችን እንገስጸው ይሄን ነገር። ይሄንን ነው ማለት ፈልገው። ኮሚት የምናደርግለት ነገር ዌስት ያደርገናል። አሁን አሳይመንት ምናምን አለኝ እኔ የተቀመጡ አሳይመንቶች አሉኝ ያልሰራኋቸው እና ያዩኛል፣ አያቸዋለሁ። ያው ዛድግ አስተማሪ ስለሆነ እንዳትቆጣኝ እንጂ አሳይመንቴ የሚፈልገው ፎከስ ነው አይደል? ቲክቶክ ስንት ጊዜ አይቻለሁ፣ አሳይመንቴን ግን አልሰራውም። ይህ ዋርኒንግ ኢሜይል ደርሶኛል ትናንትና ምናምን ታይም ኢዝ አፕ ምናምን እያለኝ ነው። ቀለል አድርጌ ስነግራቸው፣ ሌላ ሰው ግን ምኑን ሊያጣ ይችላል? አሁን እኛ ኦልሬዲ እኔ አሁን የ38 ዓመት ሰው ነኝ፣ ትልቅ ሰው ነኝ። እኔ ኦልሬዲ የሆንኩትን ሆኛለሁ፣ ባል ሆኛለሁ። አሁን እኔ ያለችኝን ቆጥቤ ነው የምኖረው። ዛድግዬ እዚችው ላይ ማስተርሷን ምኗን ጨማምሬ እንጂ ወደፊት ምን እንደምሆን አልታወቀም የሚለው እኔ ጋር ባል ሆኛለሁ፣ አገልጋይ ነኝ። ይችው ነው ግን አርሊ ኤጅ ላይ ያሉ ሰዎች ኦኬ ልጆቼ ገብተዋል፣ በዚህ በሶሻል ሚዲያ ሊጠፉ ይችላሉ። እና ዌክ አፕ ጋይስ። አስቸጋሪ ነው በጣም በጣም አሳሳቢ ጉዳይ ላይ ነው ያለ ነው። እንዲህ የሚል አባባል አለ፣ you are what you do ማለት ነው። ብዙ የምታስበው ነገር ሊኖር ይችላል፣ ብዙ የምታምነው ነገር ሊሆን ይችላል፣ ብዙ የምታውቀው ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ በተለይ እኔ ምን እላለሁ መሰለህ፣ አንዳንድ እኔ ቴዎሎጂ አካባቢ ስላለው የፉትኖት ኖሌጅ ያላቸው እላለሁ። በቃ ኖ ብዙ ኦተሮችን ያውቃሉ። ከሌ እንዲህ ብሎ ከሌ እንዲህ ብሎ። ፉትኖት ታውቃለህ አይደለ? ፉትኖት ምንድን ነው? የኔ ኮር ዲፋይኒንግ ፎርስ አድርጌ ራሴን የምፈታበት የኔ ለሆኑ ነገሮች ሁሉ ትርጉም የምሰጥበት ኢየሱስ ክርስቶስ መሆኑ ሲገባው ግን ሌላ ቦታ ሄጄ ዲፋይን ሊያደርገኝ የሚችል ነገር ስፈልግ ከፍተኛ የሆነ የአይደንቲቲ ክራይሲስ ውስጥ እገባለሁ። ስለዚህ አንዳንድ ጊዜ ይመስለናል፣ ቀደም ያልኩት እኮ ለዚህ ነው፣ መልቲፕል ሌየርስ ኦፍ አይደንቲቲስ ማለት ነው። የምናነባቸው መጽሐፎች ውስጥ የምንመሰጥባቸው ቴዎሎጂካል አይዲያዎች በሱ ልክ ራሳችንን እናስባለን። እነሱን ነገሮች ስላወራናቸው መተን ማለት ነው። ግን ዊ ዋንት ቱ ቢ ሳምባዲ ማለት ነው። የሆነ ሰው መሆን ስለምንፈልግ ነው። በሌሎች በኩል ኦር ከሌሎች ጋር ራሳችንን አሶሼት አድርገን በጣም ቶርቸርድ ስለሆንን
በፌም ፍለጋ ማለት ነው። ወይ ደግሞ ሰዎች ዛዲግ በቃ እንደዚህ ነው እንድባል ይሄ ላርጀር ኮሚኒቲ ማለት ነው። ቨርቹዋሊ ያለው በቦታም በምንም የማንገናኝ ሰዎች ግን መንበርስ ነን፣ ቨርቹዋሊ መንበርስ ነን። ስለዚህ የዛ መንበር ለመሆን ካለን አምቢሽን የተነሳ በተለያየ መንገድ ራሳችንን ኮንቲኒስሊ ሪኢንቨንት እያደረግን መተን በዲጂታል ፕላትፎርሞች ላይ እንተውናለን፣ ፐርፎርም እናደርጋለን። ግን ምንድነው እውነታው? ዩ አር ኖት ዋት ዩ ብሊቭ ማለት ነው። ከመጽሐፍ ውጭ የሰበሰብናቸው ሀሳቦች፣ አይዲያዎች የኛ ያሉ እነሱ አይደለንም። ኮንቲኒስሊ የምናደርጋቸው ነገሮች እነሱ እኛን ዲስክራይብ ያደርጉናል። ከምናወራው ነገር በላይ ኮሚትመንቶቻችን ይገልጡናል። ስለዚህ ጠዋት ያገኘሁት ሰውዬ ከሰዓት ደግሞ ሌላ ይሹ ፈጥሮ ሲያወራ አገኘዋለሁ። ማታም እንደዛው፣ ሌሊትም እንደዛው። ስለዚህ እነዚህ መልቲፕል የተደራረበ አይደንቲቲ ያላቸው ሰዎች ይገርሙኛል። ስለዚህ አንተ የትኛው ነህ? ስለዚህ ኮሚትመንትህ እንጂ ኮንቲኒስሊ እየመጣ የምታወራቸው ነገሮች እንዳልሆኑ ለመገመት አይከብድም። ስለዚህ አይደንቲቲያችንን እያሳጣን ነው፣ በጣም እየራቅነው ነው። እውነተኛውን ማንነታችን፣ እውነተኛው ዓለም ውስጥ ያለውን እውነተኛውን ማንነታችንን እንዲያውም አናስነካም። እሱ ቻሌንጅድ እንዲሆን አንፈቅድም፣ እንዲሞገት አንፈቅድም። በጣም የተቀባባና በጣም የተወለወለ በጣም ሱፐርፊሻል የሆነ አይደንቲቲ ነው ለሰዎች ኢንትሮዲውስ የምናደርገው በሚዲያዎቻችን ማለት ነው። ስለዚህ ይሄ በጣም ከባድ በሽታ ነው። የበሽታው መጠን በእያንዳንዱ ሰው ውስጥ ያለው የበሽታው መጠን ይለያይ እንጂ ማለት ነው። ስለዚህ ዩ አር ዋት ዩ ዱ ማለት ነው። የምታወራው ነገር አይደለም፣ የምትናገረው ነገር አይደለም፣ ስለሆነ ቴዎሎጂካል አይዲያ ያለህ አግሪመንት አይደለም፣ ምንም አይደለም። ሞር ዳን ዳት ዩር ኮሚትመንት አንተን ዲስክራይብ ሊያደርግ ይችላል የሚለውን ነገር ነው ለማውራት የፈለግኩት። እና በተለይ እኔ ይሄ ፓርቲሲፔሽን የሌለበት ነገር ብዙ አይመቸኝም። አሁን ዝም ብላችሁ ፕላትፎርሞችን ብታዩዋቸው ሞቅ ያሉባቸው ቦታዎች ብትሄዱ የሆነ 4-5 ሰው ያወራል፣ ሌላው ዝም ብሎ ተመልካች ነው። ይሰማል። ኦፍኮርስ የሚማረው ነገር ይኖራል፣ በዛ ውስጥ የሚረዳው ነገር፣ ራሱን የሚያስተካክል የሚያቀናበት ነገር ይኖራል። ግን ይሄ ምንድነው ሰዎች ፍሎሪሽ የማያደርጉበት እግዚአብሔር ደግሞ አክሰስ የማያገኝበት አትሊስት ማይንዳችንን አክሰስ የማያደርግበት በጣም እድሉ የጠበበ ነገር ሲሆን ሆረብል ነው በጣም። ስለዚህ ይህንን ነገሮች ነው እያወራን የነበረው። አንድ ወንድሜ ገብቶ ነበረ፣ ተመልሶ ወጣ። ኦኬ ሀሳብ ያለው መሰለኝ። ኦኬ ተመልሶ ከመጣ ያካፍለናል ብዬ አስባለሁ። ስለዚህ ፍለጋችን ወደ እግዚአብሔር ቃል ፍለጋችን እኛን በትክክል ዲፋይን ሊያደርገን የሚችል ነገር ቢሆን ይመረጣል ብዬ አስባለሁ። ፋሲሉ እና አሁን ሰሞኑን የተፈጠሩ ነገሮችን ዝም ብዬ እያየው ነበር እና ግራና ቀኝ የሚነሱ የሚወሩ ያሉ ጭቅጭቆችን ዝም ሳያቸው ብዙ የራቁ ናቸው ከመጽሐፍ ቅዱስ የራቁ ናቸው። መነሻ ያደረጓቸው ነገሮች ራሱ መነሻ የማይሆኑ ነገሮች ናቸው፣ ወይም መነሻ መሆን የማይችሉም ነገሮች ናቸው። እና እነሱን ነገሮች እስቲ የተወሰነ ነገር እንጫወትና እያጠቃለለን እንምጣ። ይህንን ሀሳብ ኔክስት ማክሰኞ ደግሞ እንቀጥለዋለን። አይደንቲቲ ነበር ያየነው። ፕሮባብሊ ደግሞ ማክሰኞ ምናልባት ሪሌሽኖቻችንን እንዴት እያበላሽ እንደመጣ ዲጂታል ፕላትፎርሙ ሪሌሽኖቻችንን እንድንቃይ ሪሌሽኖቻችንን አትሊስት መንፈሳዊ በሆነ ፐርስፔክቲቭ እንድንመለከት ምናልባት ማክሰኞ ዕለት ማለት ነው። ግን አሁን ባለችን አጭር ሰዓት ሌትስ ቶክ አባውት ስለ ኢየሱስ ክርስቶስ ማለት ነው። በሱ ብናወራና ብንጨርስ ደስ ይለኛል። ኢየሱስ ክርስቶስ የዓለም ቤዛ ነው የሚል ነገር ተነስቶ ነበር ሰሞኑን፣ ትዝ ይላችሁ እንደሆነ። ምክንያቱም ይሄ ከክርስቲያን አይደንቲቲ ጋር ስለሚያያዝብኝ ነው። ምክንያቱም አዘ ክርስቲያን ዲፋይን ሊያደርገኝ የሚችል ነገር አለኝ ብዬ ስለማስብ በዛ ክርስቲያን አይደንቲቲ ውስጥ ደግሞ
የማምናቸው ነገሮች ይነሳሉ፣ የምረዳቸው ነገሮች ይነሳሉ፣ ስለ ክርስቶስ ማለት ነው። ስለዚህ አሁን ሰዎች አንዳንዶቹ የሚስ አንደርስታንዲንግ ጉዳይ እንደሆነ እኛ ኢየሱስ ክርስቶስ እንደዚህ ነው ብለን ስንል እንደዚህ ማለታችን ነው እንጂ እናንተ እንደተረጎማችሁት አይደለም የሚል የግራና የቀኝ ክርክሮች ምናምን አይቼ ነበር። ግን እኔ ምን አሰብኩኝ? ኢፍ ዊ ጎ ባክ ቱ ስክሪፕቸር እና ከስክሪፕቸር ከተነሳ ብዙ ንትርኮቻችን መፍትሄ ያገኛሉ ብዬ አስባለሁ። ስለዚህ ወደ መጽሐፍ ቅዱስ ተመልሰን መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ ምን ይላል የሚለውን ነገር መፈለግ አለብን። ከዛ ከተነሳን ብዙ የሚያጨቃጭቅ ብዙ የሚያጣላ ነገር አይኖርም ማለት ነው። ስለዚህ መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ ምን ይላል የሚለውን እንደ ዲፓርቸር አድርገን ወይም ደግሞ ኦንሊ ኦቶሪቴቲቭ ሪፈረንስ አድርገን ከተነሳን ሁሉ ነገር ይቀላል ብዬ አስባለሁ። ነገር ግን መጽሐፍ ቅዱስን ዲፓርቸሩ ያደረገ ሰው በአንድ ጎን ከአባቶች የሚነሳ ከፎርዝ ሴንቸሪ የሚነሳ ሰው ደግሞ በሌላ ጎን ካለ መቼም ሊስማሙ አይችሉም። ስለዚህ በየትኛውም የተደራጀ ሃይማኖት ውስጥ ያሉ ሰዎች በዛ በሃይማኖታቸው ትምህርት ተመርቀው አንቱታ ደግሞ ሊቅ ቢባሉ ኦንሊ አውቶሪቴቲቭ ሪፈረንሳቸው ግን ስክሪፕቸር እስካልሆነ ድረስ ሊስማሙና ሊግባቡ የሚችሉበት እድል እየጠበበ ነው። ስለዚህ ኢየሱስ ክርስቶስ ቤዛ ነው የሚለው በጣም ሲምፕል የሆነ የማያጨቃጭቅ የመጽሐፍ ቅዱሳችን ክሊር የሆነ ቲችንግ ሆኖ ሳለ ነገር ግን ሰዎች በዚህ ደረጃ ተሰብስበው በዚህ የመጽሐፍ ቅዱስ ክሊር ቲችንግ ላይ መነሳታቸው በጣም ይገርመኛል። ስለዚህ እኔ የማየው የቴዎሎጂካል ኢሊትረሲውን ጥልቀት ነው የማየው። ስለዚህ ምሁራን ሊሆኑ ይችላሉ፣ ሊቆች ሊሆኑ ይችላሉ፣ አባቶችም ከተባሉት ሊሆን ይችላል። ነገር ግን በዚህ ደረጃ መሳት ማለት የመንፈሳዊ እውቀት ድህነትን ጥልቀት ነው የሚያሳየኝ ማለት ነው። ስለዚህ if you go back to the text, if you go back to the scripture በጣም ክሊር በሆነ መንገድ መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ ቤዛነት የሚያወራን ነገር አለ። ለምሳሌ ለመንደርደሪያ ያክል የተወሰነ ነገር ላንሳ። ኢየሱስ ክርስቶስን አንድ ሰው እንደዚህ ብሌስ ፓስካል የሚባል ሰው እንደዚህ ይላል፣ እግዚአብሔርንም ሰውንም ማወቅ የምንችለው በክርስቶስ ኢየሱስ በኩል ብቻ ነው ብሎ ይነግረናል። ስለዚህ the only way ማለት ነው እግዚአብሔርንም ሰዎችንም የማውቅበት ብቸኛው ሚንስ ኢየሱስ ክርስቶስ ነው። ሌላ ደግሞ ከዚህ ጋር የሚያዝ ነገር ቅድምም ስለው ነበረ ጆን ካልቪን የተናገረው ነገር አለ። knowledge of God እና knowledge of self የሚነጣጠል ነገር አይደለም ማለት ነው። ስለዚህ እግዚአብሔርን ሳቅ ነው ራሴን የማቀው ማለት ነው። ከዚህ ጋርም የሚመሳሰል ነገሮች ሐዋርያ ጳውሎስ በመልእክቶች ውስጥ ተናግሯል። ራሴን የማቀው ክርስቶስን ሳቅ ነው ብሎ የተናገረባቸው ቦታዎች አሉ። ስለዚህ በግራም በቀኝም በየትኛውም መንገድ ብንመጣ ብቸኛው አክሰስ ቱ ዘ ኖሌጅ ቱ ዘ ትሩ ኖሌጅ ኦፍ ጋድ ኢየሱስ ክርስቶስ ብቻ ነው። ስለዚህ ራሴን እንኳን ከራሴ ተነስቼ ላቅ የምችልበት እድል የለም። ለዚህ ነው ገላትያ ምዕራፍ 4 ላይ ሐዋርያ ጳውሎስ ሲናገር እግዚአብሔርን ስታውቁት ይልና ይልቁኑ በእግዚአብሔር ስትታወቁ ይላል። አንድ ሰው በእግዚአብሔር ሪኮግናይዝ ሳይደረግ አንድ ሰው በክርስቶስ ኢየሱስ በኩል እግዚአብሔር ያንን ሰው አክኖሌጅ እስካላደረገው ድረስ ያ ሰውዬ ስለ እግዚአብሔር የተለያዩ እውቀቶች ሊኖሩት ይችላል። ምናልባት እውቀቱ ጤናማም ሊሆን ይችላል፣ ትክክለኛም ሊሆን ይችላል መጽሐፍ ቅዱስን አንብቦ። ነገር ግን ያ ሰው በእግዚአብሔር ዘንድ ካልታወቀ አሁንም እግዚአብሔርን የሚያውቅበት እድል ጠባብ ነው ማለት ነው። ስለዚህ እግዚአብሔርን እንዴት አውቃለሁ፣ ኢየሱስ ክርስቶስን እንዴት አውቃለሁ ካልኩኝ አንደኛ እግዚአብሔር ራሱን ስለገለጠ እናውቀዋለን ማለት ነው። ስለዚህ እግዚአብሔር ራሱን ስለገለጠልን እናውቀዋለን። ሁለት ደግሞ እግዚአብሔር ራሱን የገለጠላቸው ሰዎች ምስክርነት አለ። we have the witness ማለት ነው which is ወደ እግዚአብሔር ቃል ይወስደናል ማለት ነው።
ስለዚህ ስለ ኢየሱስ ክርስቶስ ቤዛነት ስናወራ ኢየሱስ ክርስቶስ እንዴት አድርጎ ራሱን ኢንትሮዲውስ ያደረገ፣ ኢየሱስ ክርስቶስ እንዴት አድርጎ ራሱን አስተዋወቀ የሚለው አንደኛ ነገር ነው። ሁለተኛ ነገር ደግሞ ከኢየሱስ ክርስቶስ ጋር የነበሩ ሰዎች ኢየሱስ ክርስቶስን እንዴት ተረዱት፣ ኢየሱስ ክርስቶስ ከነሱ ከተለየ በኋላ ስለ ኢየሱስ ክርስቶስ ምን አወሩ፣ ምን ተናገሩ የሚለው ነገር በጣም ወሳኝ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችን ጋር ስንመጣ ኢየሱስ ክርስቶስ ስለ ራሱ ምን ተናገረ የሚለውን እናገኛለን። ፕላስ ከሱ ጋር የነበሩ የእሱ ሕያዋን ምስክሮች ስለ እሱ ምን ብለዋል? ዛት ሲት በቃ። ስለዚህ ብቸኛው ሪፈረንሳችን ብቸኛው ስልጣን ያለው ስለ ኢየሱስ ክርስቶስ ኮንስትራክት ለማድረግ ማለት ነው፣ ትርጉም ያለው ነገር ኮንስትራክት ለማድረግ ብቸኛው ነገር ስክሪፕቸራችን ነው ማለት ነው። ስለዚህ ከስክሪፕቸር ወተን ሰከንድ ሴንቸሪ ስወርድ ፎርዝ እያልን ስንመጣ ዲቪዥኑ እየሰፋ ነው የሚመጣው። መነጣጠሉ፣ መበጣጠቁ፣ መከፋፈሉ የከፋ ይሆናል። ስለዚህ በአንደኛው ክፍለ ዘመን ላይ ያሉ ራሳቸው ሊቅ ብለው የሚጠሩ፣ ራሳቸውን ቤተክርስቲያን ብለው የሚጠሩ፣ ራሳቸውን ምሁር ብለው የሚናገሩ ሰዎች ወደ መጽሐፍ ቅዱስ ተመልሰው ከመጽሐፍ ቅዱስ ካልተነሱ በስተቀር ማንም እውነትን የሚያውቅበት እድል የለም፣ ከነዚህ ሰዎች ጋር ባለው አሶሲሽን ማለት ነው። ስለዚህ ማንም መጋቢም ይሁን ሐዋርያም ይሁን ማንም ይሁን ማለት ነው። ስለዚህ ይህንን ለማለት ነው። ስለዚህ መጽሐፍ ቅዱሳችን ጋር ተጠቅተን ማየት እንችላለን ይህንን እውነት ማለት ነው። ፋሲል ብቻ ቤዛ ስለ ኢየሱስ እናወራ ብዬ ነው። ያ ቤዛ አከራከረችን እኮ። ይሰማል ድምፄ? እሰማለሁ ዛድግ? ያው ቤዛነትን በተመለከተ የተነሳውን ዌቭ አይተናል። እኔ በመጀመሪያ ደረጃ እግዚአብሔር ራሱ ዋጋ ለከፈለበት ወንጌል እንዴት እንደሚያደርግ ያውቃል ባይ ነኝ። ዛድግዬ ራሱ ለሞተለት ልጁን ለሰጠበት ወንጌል ወይም ቤዛ አድርጎ ልጁን ኢየሱስ ክርስቶስን ለሰጠለት ነገር ሰዎች ወደዚህ የቤዛ ብርሃን እንዲመጡ የቷን በተን መንካት እንዳለበት ጌታ ያውቃል። ብዙ ሰዎች ይህን በተን እነሱ የነኩ ይመስላቸዋል። በተለይ በዚህ በፕሮቴስታንቱ ጎራ ያለው እነሱ ቤዛ ያስባሉ ይመስላቸዋል። እና እኒያን አባት ቤዛ ያስባለው ራሱ ነው። ራሱ ቤዛው ነው እንደዛ ያስባላቸው። ክሬዲት ለመውሰድም ብዙ ሰዎች ሲሯሯጣ ያለው እኛ ቤዛ አላስባለም። ራሱ ኢየሱስ ክርስቶስ ለሞተለት ወንጌል ለሞተለት ሕዝብ ራሱን እንዴት እንደሚገልጥ እሱ ያውቃል። ስለዚህ የመጀመሪያው ነገር ምንም ብላክ ኤንድ ዋይት ነው። ይሄ ማለት ምርምር ውስጥም የሚያስገባ አይደለም። ሲጀምር ስክሪፕቸራል ቤዝድ ሆነን ስናየው እንዲሁም በጣም ርቀን እንሄዳለን። የቴዎሎጂካል ዲቪዥን ውስጥ ከገባን የሚርቀን ይመስለኛል። ቤዛነት በጣም ቅርብ ትምህርት ይመስለኛል። ዛድግዬ በጣም ቅርቡ የክርስትና ቅርቡ አስተምሮ የኢየሱስ ቤዛነት ነው ብዬ ነው የማምነው። እዚህ ላይ ትንሽ መናገር የምፈልገው ሶሻል ሚዲያው ምን አደረገ በዚህ ውስጥ ነው፣ ወይም ደግሞ ኔጌቲቭ ነገር ለመናገር ነው፣ ወይም ኔጌቲቭን ኢምፓክት ለመናገር ነው። መታረም እችላለሁኝ ይህን ስናገር። ወንጌል የራሱ የሆነ ኃይል አለው። ከራሱ እኔ የዳንኩበት ወንጌል የወንጌል ኃይል ነው ያዳነኝ እንጂ የሰበከችኝ ልጅ ያሰባበክ ዘይቤ አይደለም ያዳነኝ። የእሷ የስብከት ስልት አይደለም ያዳነኝ፣ ወንጌል ነው ያዳነኝ። እና ወንጌል ያላመነ ሰው ደግሞ ጨለማ ውስጥ እንዳለ እንስማማለን ሁላችንም።
እና እኛ አካባቢ እንዲህ አይነት ሪቫይቫል ሲነሳ አሁን ይሄ የቤዛነት ጉዳይ ጌታ ነው ያስነሳው፣ እኛ አይደለንም። በዚህ ጉዳይ ላይ እኔ በሉ ብያቸው ነው የሚል አገልጋይ እኮ አይጠፋም። አይዶን ነው ራሱ ወንጌል ነው ለራሱ የተከራከረው በአደባባይ። እኛ ግን ወደ ብሽሽቅ ሄድን ነው የኔ እዚህ ጋር ነው ዛድግዬ። ሶሻል ሚዲያው ላይ ማብሸቅ ጀምረናል። እነሱ እንቁልልጬ ማለት ጀምረናል እነሱ እና በጣም ብዙ ሰው የጌታ መሆን ይፈልጋል፣ ጴንጤ መሆን ግን አይፈልግም። ቢኮዝ እኛ ከነሱ መዳን ይልቅ የቲፎዞ ወይም ደግሞ የማብሸቅ ንግግር ላይ ነው ያተኮር ነው። ሶሪ ቱ ሴይ ዚስ። አትደንግጡ አትደንግጡ የሚል ሞቭ አይቻለሁኝ እና አሁን የእኔ ቤተሰቦች ኦርቶዶክሶች ናቸው። አትደንግጡ ካሉት ከሰውየው ይልቅ የኛ ማብሸቅ ነው እነሱ ላይ እንትን ያደረገው። ፕሊዝ ኩል ዳውን ፕሮቴስታንት፣ ሆል ዳውን። ትንሽ ረጋ ማለት ያለብን ይመስለኛል። ቤዛነት ግን ለጥያቄ አይቀርብም፣ ድርድርም አይቀርብም። ቅርቡ የክርስትና አስተምሮ የኢየሱስ ክርስቶስ ቤዛነት ነው ብዬ ነው የማምነው። ቅርቡ በጣም ኒር የሆነው በጣም ቅርቡ። እሺ ይሄን ደግሞ ጨለማ ካለ ጨለማውን የሚገፋው የወንጌል ኃይል ነው። ክሬዲቱን ጴንጤ መውሰድ አይችልም። ክሬዲቱን ጌታ መንፈስ ቅዱስ ነው መውሰድ የሚችለው። የሆኑ ሰባኪዎች እኛንን ይሄን ያመጣ ነው ማለት አይችሉም እንጂ እንደዚህ ዘመን ሰው በጌታ መሆን የሌለበት ዘመን የለም። በጌታ መሆን እንደ ጴንጤ ኮሚኒቲ ከሆነ ማለት ነው። በአጠቃላይ ኢቫንጀሊካል ተብለን ወይ ፕሮቴስታንቱን ዓለም ስትቃኘው እኛን መሆን እኮ የሚፈልግ ሰው የለም። አሁን የእኛ አፕሮች፣ የእኛ ማይክ አያያዝ፣ የእኛ አገልጋይነት፣ የእኛ መድረክ፣ የእኛ ጸሎት፣ የእኛ ስብከት እኮ በጣም ይተች ከተባለ ቴዎሎጂካልም ይተቻል፣ በሞራልም ከተቸነው እኮ የሚተች ነው። እና አንድ እናቴ ያለችኝን ምስክርነት ነግሬያችሁ ልጨርስ። እናቴ በጣም ልቧ ተሸርሽሯል፣ በጣም ተሸርሽሯል። ያው ካልቸር እና ከስተም ነው እንጂ የያዛት እውነቱን አግኝተዋለች። እና አንድ ሰው በጣም ረዥም ነገር እንዳላነሳ እፈራለሁኝ። የፕሮቴስታንት ቸርች ጎረቤቷ ትሄድና በ1,000 ብር ያን መከረኛ ዘይት ገዝታ ትሄዳለች። እና እናቴ እንዴ እኛ በ2 ብር የምንሸጠውን እናንተ 1,000 ብር ነው የምትሸጡት አለች። ያው ያለኝ እድል እሱ የኛ አይደለም ማለት ነው። እውነት ነው ደግሞ የኛም አይደለም፣ የኛ አይደለም፣ የኢየሱስ አይደለም እሱ የሚሸጠው ማለት ነው። እና ቤዛነት ራሱ ባለቤዛው ነው ዲሞንስትሬት የሚያደርገው። ፕሮቴስታንቶች ግን ትንሽ ብንረጋጋ፣ ብንጸልይ፣ ብንራራላቸው ባይነኝ። ቤዛነት ግን ዛድግዬም እንዳለው እኔም እንዳልኩት ቅርቡ የክርስትና አስተምሮ ነው ለማለት ነው። ቴንኪው ፋሲሎ። እኔ የእኛን እንኳን ተቶ ብዙም እኔ ኮምፕሊትሊ እንትን ማለት አለበት ከሚሉት ሰዎች አንዱ ነኝ። ምንድን ነው ይሄ የሚዲቫል ፔሪድ የሂውማኒስቶች እንትን ነበረ፣ ስሎጋን ነበር ይሄ። ምንድን ነው የሚሉት? አድፎንቴስ የሚሉት ነገር አለ። ሌትስ ጎ ባክ ቱ ስክሪፕቸር፣ ሌትስ ጎ ባክ ቱ ኦሪጂን የሚሉት ነገር ነበራቸው። እና እኔ የፕሮቴስታንቱ ዓለም ኮምፕሊትሊ ዲኮንስትራክት መደረግ አለበት ብዬ መጮህ ከጀመርኩኝ ቆይቻለሁ፣ የእኛን ነገር ካነሳው ማለት ነው። እና ኢቨን እንኳን ፕሮፐርሊ የኢየሱስ ክርስቶስን ቤዛነት የተረዳ ሰው እንደኛ አይነት ማህበረሰብ ይሆናል ብዬ አላስብም። ምክንያቱም ኢየሱስ ክርስቶስ በትክክል ሪዲም ያደረገው ሰው፣ በትክክል ዴሊቨር ያደረገው ሰው ምን አይነት ዌይ ኦፍ ላይፍ ነው ኤክስፒሪየንስ ሊያደርግ የሚችለው የሚለውን ነገር ስናይ
በእጅጉ ከኛ ፕራክቲስ ጋር ከኛ ኤክስፒሪየንስ ጋር የተራራቀ ነው። ለምሳሌ መጽሐፍ ቅዱሳችን ስለ መቤዠታችን ይነግረናል። ስለዚህ ልክ እስራኤላውያን እንዴት ነው ሲወጡ፣ ይሄ በተለይ ብዙ ጊዜ ቤተክርስቲያንን ዲስክራይብ ለማድረግ የምንጠቀምበት እንትን አለ፣ ስም አለ፣ ኤክሌዥያ የምንለው ኮልድ ዋንስ ተጠርተው የወጡ የሚለው ማለት ነው። ግን ብዙ ተጠርተው የወጡ የሚለው ቤተክርስቲያንን በጥሩ ሁኔታ ይገልጣታል ብዬ አላስብም። ምክንያቱም ተጠርቶ መውጣት ብዙ ሴንስ አይሰጥም። ብዙ ሴንስ የሚሰጠው ምንድን ነው? ሆል ናሬቲቭ ነው። ለምሳሌ የዘጸአትን ትረካ ብናየው ልክ ዘጸአት ምዕራፍ 19 ላይ እግዚአብሔር ከግብፅ ምድር ከባርነት ነፃ ካወጣቸው በኋላ በፋሲካ ማለት ነው። that's also another way of speaking ስለ ቤዛነት ቤዛ ሆኖ አዳናቸው በግብፅ ምድር ማለት ነው። ስለዚህ ካወጣቸው በኋላ ግን ዘጸአት ምዕራፍ 19 ላይ እግዚአብሔር እንደዚህ ይላቸዋል፣ ወደ እኔ ነው ያመጣኋችሁ። ወደ እኔ ያመጣኋችሁ ደግሞ ፐርፐዝ ስቴትመንት እግዚአብሔር እዛ ጋር የእኔ እንድትሆኑ ነው ይላቸዋል። የንጉሥ ካህናት እንድትሆኑ ወደ እኔ አምጥቻችኋለሁ ይላቸዋል። ዛት ዘ ፐርፐዝ ማለት ነው። ስለዚህ መውጣት ስትል ከሆነ ቦታ መውጣት፣ የሆነን ቦታ ቢሃይንድ ትተህ የሆነ ቦታ የሆነን ነገር ረስተህ ቢሃይንድ መውጣት ብቻ አይደለም። ለምንድን ነው የወጣሁትም አለ አብሮ። ስለዚህ there is a purpose ማለት ነው። ስለዚህ የኢየሱስ ክርስቶስን ቤዛነት ያለኔ የሚናገር የለም፣ ያለኔ በትክክል አንደርስታንድ ያደረገ ኢንተርፕሪት ያደረገ የለም የሚል ኮሚኒቲ ከአንደበቱ ይልቅ ዌይ ኦፍ ላይፉ ማለት ነው ኤክስፒሪየንሱ ያንን ጮክ ብሎ መናገር ነበረበት ማለት ነው። ዴሊቨርድ የሆነ ህዝብ ነው ወይ? ሪዲምድ የሆነ ህዝብ ነው ወይ? በዋጋ የተገዛ ማለት ነው። ስለዚህ በሌላ አነጋገር እኮ ኢየሱስ ጌታ ነው እያልክ ማለት ነው። ኢየሱስ ክርስቶስ ጌታ ነው እያልኩኝ ነው። ስለዚህ የኢየሱስ ክርስቶስን ሪደምፕቲቭ ስራ ማለት ነው፣ የኢየሱስ ክርስቶስን የመዋጀት ስራ አክሰፕት ያደረገ ሰው በሌላ አነጋገር ዌይ ኦፍ ላይፍ ኢዝ አ ፕሮክላሜሽን ማለት ነው። ኢየሱስ ክርስቶስ ጌታ ነው የሚል ኮሚኒቲ ነበር መፈጠር የነበረበት ማለት ነው። ነገር ግን ያው አፋችን ላይ ወይም ምላሳችን ላይ ብቻ ስላለ ብዙ ቴዎሎጂካል ሀሳቦቻችን አይዲያዎቻችን ከዛም ከዚህም የተለቃቀሙ ስለሆኑ ዝም ብለን የምናወራው ነገር ሆኖ ቀረ። ስለዚህ ይሄ ኳሻከር የያዘው ሰው ታውቃለህ፣ ትልቅ ጭንቅላት ግን የሰለለ የመነመነ ሰውነት፣ ጠንካራ የሆነ እግር የሌለው፣ የማይረግጥ የማይሄድ ፕራክቲስ የሌለው ማለት ነው። ስለዚህ በትክክል ኦርቶዶክሲ እና ኦርቶፕራክሲ የሚሉት ነገር አለ። ስለዚህ ትክክለኛ ጤናማ የሆነ ዌይ ኦፍ ላይፍ ከትክክለኛና ከጤናማ አስተምህሮ ወይ ደግሞ ኦርቶዶክሲ የሚወጣ ስለሆነ ሁለቱም መነጣጠል አይቻልም። ስለዚህ በትክክል የኢየሱስ ክርስቶስ ቤዛነት ለአንተ እንዳልከው ለሌሎች አትደንግጡ የሚል ቦልድ የሆነ ንግግር ሪትሮስፔክቲቭሊስ ወደ ራሴስ እንድመለከት አያደርገኝም ወይ? በትክክል የተዋጀው በትክክል ዋጋ የተከፈለልኝ ሰው ከሆንኩኝ መጽሐፍ እንደሚል አይ ቢሎንግ ቱ ጂሰስ ማለት። ስለዚህ መኪናዬ ሳይሆን አይ ቢሎንግ ቱ ጂሰስ የሚለው ማይ ዌይ ኦፍ ላይፍ ኤቭሪ ዎክ ኦፍ ላይፌ ስለ ኢየሱስ ክርስቶስ ቤዛነት መመስከር ማውራት ይችላል ማለት ነው። በትክክል ሪድምድ የሆነ ሰው ማለት። ነገር ግን አሁን በቃ ሚዲያ ሚዲያ የሚመራው ክርስትና፣ ሚዲያ የሚመራው ቡድን፣ ሚዲያ የሚመራው ሪሊጂየስ ኢንስቲትዩት ሚዲያ አይነት ነገር ስለሆነ ከባድ ያደርገዋል ማለት ነው። ንትርቁ የሪሊጂየስ ቤት ጨዋታ ደግሞ አስቀያሚ ነው። ብዙ ሰዎችን የሚረዳ ነገር ለእግዚአብሔር ክብርም የሚሆን ነገር አይደለምና፣ ስለዚህ ኢየሱስ ክርስቶስ ቤዛ ነው ስንል መጽሐፍ ቅዱሳችን ስለሱ ቤዛነት ምን ይላል የሚለውን ነገር አንደኛ ኢየሱስ ክርስቶስ ስለራሱ ምን ይላል እሱን ሄደን ማጥናት እንችላለን። ፕላስ ደግሞ እኔ በጣም ሰርፕራይዝ ያደረገኝ ቀን ሳስበው ያልኩት ነገር አለ። እሱ ልንገራችሁና ፋይናላይዝ እናድርግ። ሐዋርያት ሥራን ስናጠና ከኢየሱስ ክርስቶስ ጋር የነበሩ ሰዎች ኢየሱስ ክርስቶስን ፕሬዘንት ያደረጉበት መንገድ እኔ በጣም
ሰርፕራይዝ ነው የሚያደርግ በተለይ አሁን ካለው ጭቅጭቅ አንጻር ሳየው ማለት ነው። ስለዚህ እኔ አንዳንድ ጊዜ አንዳንድ ቴዎሎጂካል ኮንሰፕቶች አንዳንድ ቴዎሎጂካል ሀሳቦች ግራ ከገቡኝ ወይ ደግሞ ጥያቄ ከፈጠሩብኝ አንደኛ ኢየሱስ ክርስቶስ ጋር ነው የሚሄደው። በኢየሱስ ክርስቶስ አገልግሎት ውስጥ በኢየሱስ ክርስቶስ ሕይወት ውስጥ ትፈልጋቸዋል። ከሌሉ አልጨነቅም ማለት ነው እነዛን ነገሮች ለመጣል ድሮፕ ለማድረግ። ፕላስ ደግሞ በሐዋርያቱ ሕይወት ውስጥ ትፈልገዋል። ለምሳሌ ኢየሱስ ያላቸው ነገሮች እንዴት ፕራክቲስ ተደረጉ፣ እንዴት ሐዋርያቱ ተለማመዷቸው የሚለውን ነገር በዛም በኩል ለማየት እሞክራለሁ እና ሐዋርያት ስራ ላይ ሐዋርያቱ ስለ ኢየሱስ ክርስቶስ ምን አሉ ብንል ከጥግ እስከ ጥግ በ28ቱ ምዕራፎች ውስጥ የምናየው አንድ ወንጌል አለ በደንብ የተሰበከ የተነገረ። በተለይ የሐዋርያን ስራ ስናነብ የመጀመሪያዎቹ ምዕራፎች ስለ ጴጥሮስ ነው የሚያወራን። ሁለተኛው የሐዋርያት ስራ ግማሽ ደግሞ ስለ ጳውሎስ ነው። ስለዚህ ሁለቱ ካራክተሮች እንኳን ብንወስድ ሌሎቹን ትተናቸው ምን ሰበኩ ምን ተናገሩ ማለት ነው። በአገልግሎታቸው ውስጥ ምንድን ነበረ ዋና ነገራቸው ብለን ብንፈልግ ስለ ኢየሱስ ክርስቶስ ነው ያወሩት፣ ሌላ ነገር አይደለም። ስለዚህ አንድም ቀን በሐዋርያት ስራ ውስጥ ማለት ነው አንድም ቦታ አንድም ቀን ስለ ማርያም ሲናገሩ ሰምቼ አላውቅም ወይ አንብቤ አላውቅም። ኢፍ ስለ ማርያም የሚነገሩ ነገሮች በአንድ ሰው ድነት ውስጥ በአንድ ሰው ኮንቨርሽን ውስጥ ትንሽዬ እንኳን ኮንትሪቢሽን ቢኖረው ኖሮ ያነሱ ነበረ። ፓርት ኦፍ ዜር ፕሪቺንግ የፕሪቺንጋቸው አንድ አካል ተደርጎ ሊሰብኩት ይችሉ ነበረ። ነገር ግን ያንን አላደረጉም። ስለ ኢየሱስ ክርስቶስ ብቻ ነው የተናገሩ፣ ስለ ኢየሱስ ክርስቶስ ብቻ ነው የሰበኩት። ስለዚህ የማርያም ጉዳይ መነሳት ካለበት መነሳት ይችል ነበር። አይ ከኦዲየንሶቹ አንጻር ነው ማርያምን አክሰፕት የሚያደርግ ኦዲየንስ ነበር በዘመኑ ካልን ደግሞ አያስገድም እንደዚህ አይነት ሙግትም። ለምሳሌ ጀንታይልስ አሕዛብን ነው በብዛት ሐዋርያ ጳውሎስ ኢንካውንተር ያደረገው። ስለዚህ ሐዋርያ ጳውሎስ በጀንታይል ወርልድ ውስጥ ያስተዋወቀው ነገር ኢየሱስ ክርስቶስን ነው እንጂ አንድም ቦታ አንድም ቀን ስለ ማርያም የተናገረው ነገር የለም። እንዲያውም ካስፈለገም ስለ ቨርጂናል ኮንሰፕሽን እንኳን ከድንግል ኢየሱስ ክርስቶስ ከድንግል ስለመወለዱም እንኳን በሐዋርያው ጳውሎስ የወንጌል ስብከት ውስጥ ኢምፖርታንት ስላልሆነ ወይንም ደግሞ የእሱም ፐርፐዝ የሐዋርያው ጳውሎስ የወንጌልን አገልግሎት ሰፖርት ሊያደርገው የሚችል ነገር ስላልሆነ አላነሳም። ገላትያ ምዕራፍ 4 ላይ ነው ከሴት የተወለደውን ብሎ እንኳን የተናገረው። ስለዚህ የሐዋርያት ስራ ላይ ከጥግ እስከ ጥግ ብናነብ ለሰው ልጆች ሪደምሽን ወይ ደግሞ ለሰው ልጆች ድነት በጣም ኢምፖርታንት ቢሆን ኖሮ የሆነ ቦታ ሂንት እንኳን ያደረጉልን ነበር። ማለት ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማርያም የምሰጠውን ያክል ዋጋ ትንሹን ፍራክሽኑን እንኳን አናገኝም ሐዋርያት ስራ ላይ ማለት ነው። ኢምፖርታንት ቢሆን ኖሮ ማለት ነው። የስ እነሱም ይላሉ፣ በእርግጥ እነሱ የሚሉት ማርያምን ልክ እንደ ኢየሱስ ክርስቶስ ኦር ኢየሱስ ክርስቶስ ቤዛ በሆንበት መጠንና ልክ አይደለም ቤዛ የምንላት ብለው ያንዳንድ አባቶችን ስራ ለመጥቀስና የሙግት ምንድን ነው የሙግት ሀሳብ አድርገው ለማቅረብ ይሞክራሉ። እኔ አይመለከተኝ ማንም አባት ስለ ማርያም የፈለገውን ይበል ማለት ነው። but the only eyewitnesses ከኢየሱስ ክርስቶስ ጋር የነበሩ ከኢየሱስ ክርስቶስ በቀጥታ ዳይሬክትሊ ፉል የሆነውን ጎስፐል የተቀበሉት ሰዎች ግን አንድም ቦታ ስለ ማርያም አልተናገሩ። በቃ እዛ ጋር ያበቃል ማለት ነው። ስለዚህ ከመጽሐፍ ቅዱሱ ወጥቼ ሁለተኛውና ሶስተኛው አራተኛው ክፍለ ዘመን ላይ መጥቼ የተናገሩ ሰዎች አሉ ብዬ እነሱን ጎትቼ ባመጣ አልችላል። ለምሳሌ ዩራኔስ የሚባል ሰከንድ ሴንቸሪ ላይ የነበረ የቤተክርስቲያን አባት ማርያምን ከሔዋን ጋር አያይዞ አሁን ዛሬ ሰዎች እያነሱ የሚሟገቱበት ሀሳብ ማለት ነው። ስለዚህ ዩራኔስ ከማርያም በቃ ሰከንድ ኢቭ ናት ብሎ ከማርያም ጋር አገናኝቶ ያወራ። በነገራችን ላይ አብዛኛው የሚጠቀሱ ዛሬ ሰዎች ለመከራከሪያ ብለው የሚጠቅሷቸው አባቶችን ስራ ሄዳችሁ ዳይሬክትሊ እናንተ አክሰስ አግኝታችሁ ብታነቧቸው ሌላ ነገር ነው የሚያወሩት። ኮንቴክስቱ ፈጽሞ
ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምታወራበት አውድ በብዙ ርቆ ነው የምናገኘው። ስለዚህ ኢሬኒየስ ማርያም ቤዛ ናት እያለ አይደለም። ምክንያቱም በጣም ክሎዝ የነበረ ሰው ነው። ሰከንድ ሴንቸሪ ማለት በጣም ክሎዝ ነው ለፈርስት ሴንቸሪ። ስለዚህ ሐዋርያቶች የሰበኩትን ስብከት ኦቶሪቴቲቭ የሆኑን ስብከት ሰከንድ ሴንቸሪ ላይ የነበሩ የቤተክርስቲያን አባቶች ተቀብለው ኪፕ አደረጉት፣ ጠበቁት። እንደገና ሞር ኤላቦሬት ለማድረግ ሞከሩ። ሞር ኖሪሽ እንዲያደርግ ቤተክርስቲያን እንዲጠቅም አደረጉ እንጂ እነሱ ራሳቸው የሚያስተምሩት ነገር እነሱ ራሳቸው የሚሰብኩት ነገር 100% የተመሰረተውና የተመካው የሐዋርያቱ ስብከት ላይ ነው። ሐዋርያቱ ሃንዶቨር ያረጉላቸው ትራዲሽን ላይ የቆመ ነው። ስለዚህ በቅዱሳት መጽሐፍት ውስጥ ስለ ማርያም ያወሩት ነገር የለም በቃላቸው ያሉት ነገር ውስጥ ነው ካልን የማይሆን ነገር ማለት ነው። ምክንያቱም የቅዱሳት መጽሐፍት ዋጋ በጣም ኢምፖርታንት ስለሆነ ፈርስት ሴንቸሪ ላይ ማለት ነው። ስለዚህ ቤተክርስቲያን በተለያዩ ጥያቄዎች ውስጥ ያልፉ ስለነበር እነሱን አድሬስ ለማድረግ ተብሎ የተጻፉ ማለት። ስለዚህ የማርያም ኢሹ ችግር ስላልነበር አልተጻፈም የሚል መከራከሪያ የሚያነሳ ሰው ካለ ሞኝ ነው ያ ሰው ማለት። ስለዚህ ሐዋርያ ጳውሎስ ያለውን ልበልና ልጨርስ። አንደኛ ቆሮንቶስ ምዕራፍ 15 ላይ መጽሐፍ እንደሚል ይላል ኢየሱስ ክርስቶስ በቃ this is a gospel በቃ the only authoritative gospel ይኸው እዚህ ጋር በጥቂት ቁጥሮች ውስጥ ማለት ነው። ስለዚህ በከንቱ ጸጋ ካልተቀበልን በስተቀር የምንድንበት የምንቆምበት የምንጸናበት ሙሉ የሆነው ወንጌል ይኸው በእነዚህ 2 3 4 ቁጥሮች ውስጥ አለ። ስለዚህ ሐዋርያ ጳውሎስ ራሱን ሰቦርዲኔት አድርጎ ለዚህ ወንጌል መጨረሻ ላይ እንኳን ለእኔ ተገለጠልኝ ብሎ የዛ ወንጌል ኮንፈርሜሽን ሆኖ ኢየሱስ ክርስቶስ በግል ሐዋርያ ጳውሎስን አግኝቶት ከተናገረውና ከተቀበለው ከሰው አይደለም የተቀበልኩት ካለው ወንጌል ውጭ ያለው ወንጌል የሚሰብክ ማንም ይሁን ማለት ነው። ሊቅ የሚባል አባት የሚባል ፖፕ የሚባል ጳጳስ የሚባል መጋቢ የሚባል ሐዋርያ የሚባል ነቢይ የሚባል is under God's judgment ማለት ከእግዚአብሔር አናቴማ ስር ከእግዚአብሔር ፍርድ በታች ነው ያለው ማለት ነው። ስለዚህ ስለ ማርያም የሚጠቅም ነገር ቢኖር ኖሮ ከድህነታችን ጋር የሚገናኝ ማለት ነው። እኔ እንደውም በድፍረት አንድ ነገር ልንገራችሁ። ነሰሰርሊ ስለ ማርያም ብዙ ነገር ማወቅ አይጠበቅብኝም። the only determining factor ኢየሱስ ክርስቶስን ማወቅ። ስለዚህ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ እንደዚህ ብሏል፣ አንተንና የላከውን ኢየሱስ ክርስቶስን ማወቅ ይሄ ነው የዘላለም ሕይወት ብሏል። በቃ አለቀ፣ ሌላ ነገር የለም ማለት ነው። ስለዚህ ምንጭ ከመጽሐፍ ቅዱሴ ውስጥ የማገኛቸውን ዳታዎች ግን ኮንስትራክት ሳደርግ ከኢየሱስ ክርስቶስ ጋር የሚደመር ከኢየሱስ ክርስቶስ ጋር የሚለጠፍ ምንም አይነት ሌላ ነገር የለም። ስለዚህ መከራከርም መጨቃጨቅም ልክ እና ሐዋርያትነት ስለዚህ ነገር እንመልስላችሁ ዘንድ አይገባንም። ስለዚህ እኔ ቁጭ ብዬ ይሄንን ከአንድ የኦርቶዶክስ ሰው ጋራ በመጨቃጨቅ ጊዜን ማጥፋትም አልፈልግም። ምክንያቱም መጽሐፍ ቅዱስ ላይ ብቻ ቆማችሁ ካወራችሁ አይሆንም፣ አትስማሙ። ሌሎች መጽሐፎች አሉ ማለት ነው። ስለዚህ እነሱ መጽሐፎች ደግሞ መጽሐፍት ተብለው ሊጠሩ የማይችሉ ስልጣን የሌላቸው ስለ ኢየሱስ ክርስቶስ ቤዛነትም ሆነ ስለ ሌሎች ነገሮች ለማወቅ ስልጣን የሌላቸው መጽሐፎች አይጠቅሙም ማለት ነው። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ብቻ ነው ቤዛ ማለት ነው።